ለራሳችን የተሻለ ነገር ራሳችን ብቻ ምናቅ ይመስለናል። ዳዋ ማድረግ ከሙስሊም ጋር ወመፍጠር ምናምን ነውና ከታች ጀምሮ የመጣ ይመስለኛል። በጣም አላህ ዘንድ ትልቅ አጅር የሚያስገኝ ስራ ነው ብዬ አስባለሁ። ምን ያክል ነው አንቺ ጋር የፋሚሊን ኢፌክት? የትም ሀገር ሂዱ የትም ቦታ ሆኖ በቃ ራሳችሁ መቻል አለባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ በሙስሊም ተማሪዎች ሊግ ተዘጋጅቶ በሚንበር ቲቪ የሚቀርብላችሁ ሪሳላ ፖድካስት ነው። ባለፈው ሳምንት ስለ ኢልሃም ባክግራውንድ የቻይልድሁድዋን አካዳሚክ እንዴት ነበር ካምፓስ ላይ የነበረውን ቆይታ አይተናል። ዛሬ ደግሞ ካምፓስ ላይ አዲስ ጀማ እንዴት ፎርም እንዳደረገች ምን ያህል እንዴት ነበር ቻሌንጆቹ ያውኛ ጀማ ፎርም ይደረጋል እዛ ላይ መግባት እንጂ አዲስ ፎርም ማድረግ ብዙዎቻችን የለመነው ነገር አይደለም እና እንዴት ነበር ቻሌንጆቹ የሚለውን እናነሳለን ዛሬ ኢንሻአላህ። ኦኬ ቢስሚላህ። ያው እንዳልኩት በላስት ኤፒሶድ ላይ የኛ ግቢ አዲስ ግቢ ነበር። በጊዜው ጆይን ስናደርግ ጀማዓ ምናምን አልነበረም። በወንዶች ሳይድ ነበር፣ ግን በሴቶች ሳይድ ያው በወንዶች ሳይድ ቁርአን በሳ ላይ ምናምን የነበረ ከዛ ጋር ተገናኝቶ በሴቶች ሳይድ ግን ምንም ነገር አልነበረም። ይሄን እንደ አዲስ ፎርም ማድረግ ሄልፕ አደረገኝ ብዬ ማስበው አንድ ያው ሃይ ስኩል ላይ የነበረን ኢንጌጅመንት እንቅስቃሴዎች ምናምን በራሱ በቃ ካምፓስ ስንሄድ የሆነ ኃላፊነት እንዳለኝ ነበር የሚሰማኝ። እዛ ያሉ ሙስሊሞችን ማንቃት እንዳለብኝ ማስተማር እንዳለብኝ እና አይ ፊል ሪስፖንሲብል ለሁሉም ሰው በሰዓቱ እና ፕላስ ጂል ላይ ከኛ ጋር አክቲቭሊ የምትሳተፍ ዛህራ መልካ ሜዲሲን አንድ ባች ነበረን። እሷ ሜዲሲን ነው የምትማረው። ያው ጥቁር አንበሳ ነው የምትለው፣ ግን ያው ዶርማቸው እኛ ጋር ስለነበር ያው አብረን ነው ከሷ ጋር አብረን መሆናችንን በጣም አግዞናል ብዬ አስባለሁ። ሶ ያው መጀመሪያ እንዳልኳችሁ በጣም ሶሻብል ነኝ እና ማንኛውም ሰው ልክ ሳይ በቃ መተዋወቅ ነው የሚቀድመኝ። መጀመሪያ በቃ ኮሚኒኬት ማድረግ፣ ሰላም ማለት፣ ስልክ መቀያየር ምናምን። ከዛ በጊዜ ሂደት በቃ ለምን አብረን የሆነ ነገር አይኖረንም እንደዚህ የምንተዋወስበት አያስፈልገንም ወይ ምናምን ብሌ ከነሱም ይሄን ሀሳብ እንዲመጣና ሰፖርት እንዲያደርጉት ዛህራ ሌላም አንድ የኮምቦልቻ ልጅ ነበረች ሀያት የምትባል አብረን ሆነን በቃ የምንሰበሰብበት ቦታ ስላልነበር ቦታ መፈለግ ነበረብን። ሶ ስናይ መስጊድም ያው ቢላል መስጊድ እዛ አካባቢ ነበር፣ ግን ብዙም ፍቃደኛ ነበሩ። ሶ እኛ የነበረን አማራጭ እንትንን መጠቀም በቃ አካባቢው ማን አለ ሙስሊም ሰው የለም እንደ ቤቱ የሚፈቅድልን ብለን አሰብን። ከዶርማችን አጠገብ ያው ውጪ ላይ ሙስሊሞች ነበሩ አላህ ይስጣቸው ይፈቅዱልን ነበር። በቃ ቤታቸውን በሳምንት አንዴ እየሄድን እዛ እንሰባሰብ ነበር። ብዙ ነገሮችን ዲስከስ እናደርጋለን፣ እንለዋወጣለን። ደስ የሚል ስፕሪት ነበረው በሰዓት እና ኢቭን ከረመዳን ውጭም ተሰብስበን የምናፈጥርባቸው ቀኖች ነበሩ። በቃ የጾም ቀን ነው ብለን ጾመን በቃ በጀማ አብረን ምግብ ሰርተን እንዳሉ ቅርብ ነው የአያቴ ቤት 7ኛ ስለሆነ በቃ እዛ ሄደን ለጀማ የሚሆን ነገር ኩክ አድርገን ይዘን መተን የጀማ ኢፍጣርም ቁርአን በጋራ የምንቀራበትም ምናምን ነገሮችን እናደርግ ነበር። እና በተጨማሪ ያው ኖርማል እንደሚደረገው ቴሌግራም ላይ የግሩፕ ስቲልም አለ ግሩፕ ብዙም አክቲቭ ባይሆንም በቴሌግራም ላይም እንትን ነበረ ግሩፕ ነበረ፣ እዛ ላይ እንተዋወሳለን። በዛ መልኩ እስከምንወጣ ድረስ ቀጥሎ ነበር። ሶ እንትን አለ የግቢ ጀማ አለ፣ በዚህ በኩል ኢትዮ ዳዋ አለ፣ ከዛ ክላስ አለ። ሶስቱን አንድ ላይ ያስኬድሽ እንትን አደረግሽ ማለት ነው። ግራጁዌት አደረግሽ። ከዛ ወደ ቱርክ ነው ይመስለኛል አይደል ሄድሽው ቀጥታ? ከዛ በፊት ካምፓስ ላይ ሆነሽ ነገር ነበርች ዛናንሳ ለቱር ናም ከመረቀሽ በፊት እኛ መጨረሻ 4ኛ አመት ተማሪ ያለን ኮቪድ ነበር ያኔ ተመራቂ ያለን። ሶ ኮቪድን እንደምታውቁት ነው ምንም ፕሪዲክት የሚደረግ ነገር እስከምናምን ያክል ጊዜ እንደምንቀመጥ አይታወቅም ምናምን እና በቃ ኮቪድ በቃ ትንሽ ቆይቶ አይዶ ነው ኮቪድ ገብቶ በስንት ወሩ እንደሆነ አላውቅም። ያ ኮቪድ ወር የኮቪድ ሙሽራ ነኝ ኮቪድ ላይ ነው ያገባሁት ሳልመረቅ በፊት ማለት ነው ዲግሪ። ከዛ ያው ዲግሪን እየተማርኩ
ኮቪድም በቃ መመረቅ ስለነበረብን ከኮቪድ በኋላ አይ ቲንክ 1 ወር ወይ 2 ወር ነው መሰለኝ የተማርነው። በቃ ፋይናላይዝ አድርገን የመመረቅ ፕሮሰስ ነበር። ያው ቤቴ ሆኜ ነበር የተማርኩት ይሄንን 2 ወር ማለት ነው። የነበረው ነገር አልহামዱሊላህ ከዛም በፊት እንዳልኳችሁ በቃ አንድ ነገር እኔ ሁሌ ማስበው ፈለኩትም አልፈለኩትም በቃ እስከገባሁ ድረስ መወጣት አለብኝ ብዬ አስባለሁ። በቃ የሆነ ቦታ እስከገባን ድረስ የምንችለውን መጨረሻ መስጠት የምንችለውን ነገር መስጠት አለብኝ ብዬ ሁሌ ራሴን አሳምነዋለሁ። ሶ ሚድዋይፍ ትምህርቱ ሳይንሱን ወደዋለሁ፣ ፕራክቲሱን ብዙም አም ኖት ኢንትረስትድ በዛ። ግን በደንብ አድርጌ በቃ ከኔ የሚጠበቁ ነገሮችን በሙሉ አድርጌ አልহামዱሊላህ በጥሩ ግሬድ ነበር ግራጁዌት ያደረኩት። የሚገርመው ስኮላርሺፕ ሞልቼ ነበር፣ ኢስላሚክ ባንኪንግ የሚሰጠው ስኮላርሺፕ ነበርና ያን ስኮላርሺፕ አፕላይ አደረኩ። ስኮላርሺፕ አፕላይ ሲደረግ 2 አማራጮች አሉት፣ አንድ ግራጁዌቲንግ ነው፣ አንዱ ኮንቲኒዩዊንግ የሚል ነው። ይሄ ኮንቲኒዩዊንግ ማለት ያው 12ኛ ክፍል እየተማርኩ ነው ስኮላርሺፕ ውጤቱ እስከሚመጣ ድረስ እመረቃለሁ ማለት ነውና በዛ መልኩ ነበር አፕላይ ያደረኩት። እንደ ድንገት ነው አፕላይ ያደረኩት ራሱ አላህ አሳካው። ሶ እየተማርኩ እያለ ነበር ስኮላርሺፑ አክቹአሊ ግራጁዌት አድርጌ ግራጁዌት አላደርግ በፊት ነው ያውም የሰርጎ ከባላይ ምናምን ነገር እያለሁ ነበር አክሰፕት እንደተደረገ ስኮላርሺፑን ያወቅኩት። እና ኢቭን በቃ አሁን ላገባ ነው እሄዳለሁ ወይስ አልሄድም ልተወው ምናምን እያልኩኝ አላህ ይስጠው የኔ ባለቤት በጣም ሰፖርቲቭ አላህ ያቆየውና ነው በቃ እስከ መጨረሻ ድረስ ሪኳየርመንቶችን አሟያ አድርጊ ምናምን ከደረሰ በኋላ እናስባለን ምናምን ነገር አለኝ። የሚያስፈልጉ ነገሮችን አሟላሁኝ ሪኳየር ያደረጉትን ነገሮች ግራጁዌት አደረኩ። ግራጁዌት አላረኩም፣ ኮምፕሬሄንሲቭ ኤግዛም ነው የወሰድነው ከግቢ የመውጫ ፈተና የመጨረሻ ፈተና። ከዛ እነሱ በአስቸኳይ መምጣት አለብሽ አሉ ሳልመረቅ በፊት ማለት ነው። ሶ ሐሙስ ቅዳሜ ቀን ኮምፕሬሄንሲቭ ኤግዛም እዚህ ወሰድኩኝ፣ ሰኞ ቀን ቱርክ ሄድኩኝ ማስተርሱን ጀመርኩ ማለት ነው። መሀል ላይ አንድ እሑድ ነው ብሬክ ነበረኝ እና ያው ቀጥታ ነው ወደ ቱርክ ሄድኩት ማለት ነው። ግራጁዌሽን የራሱ እዛው ሆኜ ነው። እውነትም ግራጁዌት ሳላደርግ ነው ሄድኩት ነበር። አዲስ ሙሽራ ነሽ፣ አዲስ ሀገር ነው እና ኤቭሪቲንግ ትምህርቱም አዲስ ነው፣ ሁሉ ነገር አዲስ ነው። እንዴት ነው የነበረው ነገር ፕሮሰሱ? ቱርክ እንደምናስበው ቀጥ ብላ ማለት ገና ሙሽራ ናት ቤት ምናምን ከአንዳንድ ሄዳለሁ ስቴስ ምንም አላሉ። በጣም ጥሩ ጥያቄ ነው። በሰዓቱ አዲስ አበባ ዩኒቨርሲቲም ያው ግቢ ላይ ያስቀረኝ ኦፈር አቅርቦ ነበረ። እኔ ያው ስኮላርሺፕ ስለደረሰኝ ነው እና በሰዓቱ በአብዛኛው ሰዎች ለምን ትሄዳለች እሷ እዚህ ያው አዲስ አበባ ዩኒቨርሲቲ እድል ይሰጣታል፣ ማስተርሷን እዚህ ትማራለች፣ እንዴት ባሏን ጥላ ትሄዳለች? እንደ ማህበረሰቡ ደግሞ ብዙ የሚታሰብ ነገር አለ። አንድ ሴት ማስተርስ ካላት ባሏ ግዴታ ፒኤችዲ ሊኖረው ይገባል፣ ወይ እሷ ማስተርስ ካላት ቀድሞ እሱ ማስተርስ ሊኖረው ይገባል የሚሉ መብለጥ አለበት ተብሎ ይታሰባል። በቃ እና አብዛኛው ሰው በቃ ለምን ትሄዳለች ምናምን የሚል እንትን ነበረው። ግን የኔ ባለቤት ህይወት በጣም ሰፖርቲቭ በሰዓቱ በቃ መቼ እንደሚመጣ እንዴት እንደሚመጣ ኢቭን በቃ ማስተርስ ኮርሱ ለ2 አመት ነው፣ ለ2 አመት እንኳን ልንለያይ እንችላለን የሚለውን ሪስክ ወስዶ በቃ ለነገ ለተሻለ ነገር ነው ለተሻለ ነገር ብሎ ስላመነ በቃ መሄድ አለብሽ ብሎ ኢቭን ሞቲቬቲንግ ፋክተር የነበረው አንድ እሱ ነው። እና ሲሄድ ያው ብዙ ሰዎች ሌላ የተቃወሙ ቢኖሩም ያው ባለቤቴ እናቴ አባቴ ያው ከጎን ሆነው በጣም ሰፖርት አድርገው ነበር፣ እንዲሄድ ሞቲቬት አድርገው ነበር። እና አልহামዱሊላህ ያው ፕሮሰሱ በዚህ መልኩ አለፈ። ከሄድኩኝ በኋላ አክቹአሊ ቱርክ እንዳላችሁት አዲስ ኢንቫይሮንመንት ነው ሁሉም ነገሩ። በዛ ላይ ገና ከኤርፖርት ራሱ በቃ ምንም የሳቁ ነው ያውቁ ምንም ሊትራሊ ላንጉጃቸውን ብቻ ነው የሚያውቁት። እኔ ደግሞ ቱርክኛ ምንም ነገር አላውቅም ነበር፣ መርሃባ ከማለት በስተቀር ነው የማውቀው ምንም ወርድ አልነበረምና በጣም ቻሌንጂንግ ነበር። ግን አልহামዱሊላህ እዛ የነበሩ ሰዎች ነበሩ ሲኒየር የኛ ኡስታዞቻችን ቀድመው የሄዱ ምናምን በጣም ሰፖርት አድርገውኛል። ሀቢብ በጣም ባለውለታዬ ነው፣ እዛ ያለው ሰዎች ያውቁታልና በብዙ ነገሮች ሰፖርት አድርገውኝ ነበር። እዛ ሲሄድ አግዘውኝ ነበር፣ አዲስ እንደሆንኩ እንዳይሰማኝ አድርገው ነበር፣ ቀድመው የሄዱ ስለነበሩ ማለት ነው። ወደ ትምህርቱ ምናምን ስንመጣ
አልহামዱሊላህ የኛ ስኮላርሺፕ ሲሰጥ ኮርሱን በእንግሊዘኛ እንድንማር ነው የሚያደርገው። የደረሰኝ ዲፓርትመንትን ያው እሱን ሰላላውራ ነው ወደዛ መለስ ልበልና ቅድም ያልኳችሁ ነገር ዩኒቨርሲቲ ውስጥ ሆኜ ፊል ያደረኳቸው ፊሊንጎች ነበሩ። በቃ እኔ መማር ያለብኝ የሆነ ከፖለቲካ ወይ የሆነ ፕራይመሪ ሄልዝ ላይ እንጂ ወርጂ መሆን አለመሆኑን ፊል አድርጌ ነበር። ስኮላርሺፑን ስሞላ ዝም ብዬ ነው የሞላሁት። አይዲብ ስኮላርሺፕ እንዴት ነው? ስኮላርሺፑ ከደረሰሽ በኋላ ነው ምን ዲፓርትመንት እንደምትማሪ የት ሀገር እንደሆንሽ ምናምን ነገር የሚታወቀው። ብዙ ሀገር ስኮላርሺፕ ይሰጣሉ። ከዛ ነው በቃ ስኮላርሺፑን አክሰፕት ካደረጉኝ በኋላ የት እንደሆነ ራሱ የላኩልኝ ዲፓርትመንቱን የላኩልኝ። ተርኪ መሆኑን ኢቨን ዲፓርትመንቱን የሄልዝ ፖሊሲና ግሎባል ሄልዝ የሚባል ኮርስ እንዳለ አላቅም። ሰምቼ ራሱ አላቅም በሰዓቱ። ቢበዛ ፐብሊክ ሄልዝ አክቹዋሊ ከፐብሊክ ሄልዝ ጋር ይመሳሰላል። እንደ ዲፓርትመንትም ኢትዮጵያ የለም። ኢቨን ቱርክ ላይ እንኳን ለዩኒቨርሲቲያችን መጀመሪያ the first batch እኛ ነው የነበር ነው በዚህ ዲፓርትመንት አዲስ ዲፓርትመንት ነበር። ግን ደስ ብሎኝ ወዲጄ የተማርኩት ትምህርት ነበር። ኢቨን አስተማሪዎችም ጥሩ የሆነ አቀራረብ ያላቸው እንደ አባት ፊል እንድታረጊ አሁን የነበረን አስተማሪ ብቻ ሳይሆን ለብዙ ነገሮቻችን ጋር ያደረገን ነበር። በቃ እዛ የሚያስፈልጉ ነገሮች መኖሪያ ፈቃድ አፕላይ ስናደርግ ሌላ ነገሮች ሁሉም ነገር ስናደርግ በቃ እየጠየቅ ነው ሜንተራችን ነበር ማለት እችላለሁ አስተማሪው በራሱና አስተማሪዎቹም በጣም ሰፖርቲቭ ነበሩ ነው የገጠሙኝ። አክቹሊ የሙስሊም ሀገርም ስለሆነ ሜቢ ከኤንቫይሮንመንት ግን እንዴት ነው ስለማናውቀው እንዴት ነው ኤንቫይሮንመንቱ እዛ? አክቹሊ ግማሽ ነው አለው ሙስሊም ኤንቫይሮንመንት ያልሆነም አለው ተቃራኒ ሳይድ አለው። ግን እንዴት ናቸው? ሙስሊም ከሆኑ ግን በደንብ ሙስሊም ናቸው። በቃ በደንብ ሙተደይን ናቸው። በጣም አخلاቃቸው ደስ ይላል ምናምን ካልሆነም ደግሞ ልክ እንደዛው ነው ጫፍና ጫፍ ነው። እና ዩኒቨርሲቲ ውስጥ የነበረው አክቹሊ ከኔ ጋር ላይቤሪያዊና ቻዳዊ 3 ተማሪ የነበረው ማስተርስ ሆኖ አክቹሊ ወደ አንድ ክላስ ውስጥ በቃ 3 ተማሪ ነው ከፈርስ ባች 3 ተማሪ የነበረው እና በጣም ደስ የሚሉ ጎበዝ ተማሪዎች ከኔ በላይ ኤክስፒሪየንስ የነበራቸው 10 አመት የሰሩ ምናምን ናቸውና ከነሱ ጋር አብሬ በመማር ራሱ ብዙ ነገሮችን አዳርጌያለሁ ብዬ አስባለሁ። እና በጣም ፖዚቲቭ የሚሆኑ ሰፖርቲቭ የሆኑ በጣም ጎበዝ ልጆች ነበሩ። የትምህርት ሲስተሙ ላይ እዛ ያየሹ እዛ ያለ እዚህ የሌለ ቢኖር የምትዩ ነገር? አክቹሊ ከምን አንፃር አሁን ዩኒቨርሲቲ ላይ እንኳን ብዙም እንደዚህ ላይ የታለ ኦብዘርቭ ያደረኩት ነገር የለም። ግን ኖርማሊ ህፃናት ተማሪዎች ምናምን ሃይ ስኩል ምናምን ፉል ላይ አይደለም የሚማሩት። ወይ የጠዋት ሽፍት ነው ወይ ከሰዓት ሽፍት ነው። እሱ ነገር ጥሩ ነው ብዬ አስባለሁ። እኛ ልጆች ጠዋት 2 ሰዓት ይሄዳሉ፣ ከዛ 10 ሰዓት ድረስ ይማራሉ፣ ከዛ አፍተር ስኩል እስከ 11 ሰዓት ከዛ ቤት ይገባል ድጋሚ አጥናና በቃ ልጆች ሌላ ነገር የሚያስቡበትን ፕላትፎርም እንኳን ምን ፈጥረላቸው አይመስለኝም። በቃ ትምህርትና የሆነ ማሽን ውስጥ ገብቶ የሆነ መንገድ የሚያልፍ አይነት ሰው ነው የምናደርጋቸው ብዬ አስባለሁና ይሄ መሆን ልጆችን ፈታ ያደርጋቸዋል ብዬ አስባለሁ። በተወሰነ መልኩ ሳይጨናነቁ ሌላ ነገር ሆቢያቸውንም ለማወቅ ራሳቸውን ዲስከቨር ለማድረግ ምናምን በጣም ሰፖርት ያደርጋቸዋል ብዬ አስባለሁ። ሲስተሙም እንደዛ ነው። አሁን ስፔሻሊ እንደዚህ ኪንደርጋርደን ላይ እስከ 4ኛ ክፍል ምናምን ብዙ ትምህርት ራሱ አይማሩም። ሞር ኦፍ ጨዋታ ራሳቸውን ኤክስፕሬስ ማድረግ ምናምን ጌሞች ምናምን ነገር ነው ሞር የሚያጫውቷቸው እንጂ እንደኛ ይሄም ያክል መጽሐፍ ደብተር ምናምን ተሸክመው አይሄዱም። ሞር ፈኑ ላይ ነው ፎከስ። ምን ሰምቼ ነበር ይሄ በትምህርት አንደኛ የሚባሉት ይሄ በቃ ጎበዝ ናቸው አካዳሚካሊ የሚባሉ ሀገር ጠፋብኝ ስሙ ብቻ የሚያስተምሩት ማክሲመም በቀን 4 ሰዓት ነው የሚማሩትና ሰምቼ በጣም ስገረምበት ነበረ። 4 ሰዓት እኛ ሀገር እንዴት ነው የሚባለው 4 ሰዓት? በጣም ቅዳሜም አለ። አሁን ደግሞ ቅዳሜም በቃ ኖርማል ሃይ ስኩል ምናምን ሲሆን ቅዳሜ ክላስም ይባላል ሃፍ ዴይ አንዳንድ ቦታ ፉል ዴይ ምናምንና በጣም ኤግዞስቲንግ ነው። ልጆቹ ከትምህርት በስተቀር ሌላ ላይፍ እንደሌለ አክቹሊ ትምህርት በጣም ያስፈልጋል ለላይፍ ብቻ ሳይሆን አስተሳሰባችንና አመለካከታችን ብዙ ነገርን ሼፕ ያደርጋል። ግን ከዛ በተጨማሪ ደግሞ ሌላ የራስ
የተሰጠንን ነገር ሆቢያችንን ግን ኢንተርቴን እንዳናደርግ ያደርገናል። ስፔሻሊ የኛ ኮሚዩኒቲ ደግሞ አዲስ ነገርን ለመስራት አዲስ ነገር መሞከር አሁን ለምሳሌ የምሳሌ ኢንተረስት ያላት ልጅ ስትስል አንቺ በቃ ጊዜ ማባከን ነው ስራሽ በቃ ዝም ብለሽ ስዕል ነው መስዩ ምናምን እንላለን እንጂ ኦኬ ኢትስ ዩር ሆቢ እንዴት አድርገን በደንብ ማሳደግ እችላለሁ እንዴት አድርገን ልጅ ሞቲቬት አደርጋለሁ በዚህ ነገር ወጣ ሌላውን መጥቀም እንድትችል እንዴት አደርጋታለሁ ብለን አትናስብም። እንደ ፊልድ ወይ የሆነ ዶክተር ወይ ኢንጂነሪንግ ምናምን ተብሎ የተቀመጡ ነገሮች አሉ። ልጄ ከነዛ መደዳ ውስጥ ካልሆነች ትምህርት በቃ ትክክለኛ ፓዝ ላይ እንደሌለች አድርገን ነው የምንነግራቸውና ያላቸውን ተሰጧቸውን ራሱ ምን ገልባቸው ይመስለኛል። አሁን ረፍረፍ ሲባል ብዙ በቃ ያለንን ተሰጥኦ ሰው ፕራክቲስ ሲያደርግ እንደ ፖዚቲቭ ራሱ አይታይም። በቃ ይሄን ነገር ተውና አጥና ምናምን ነው የምንለው እንጂ እስኪ ጥሩ ነው እስኪ የምትሰራውን ነገር አሳየን ምናምን የማለቱ ካልቸር በጣም ይቀረናል ብዬ አስባለሁ። ከቋንቋው ውጪ ሌላ ቻሌንጅ ያደረገሽ ነገሮች ነበሩ? ቋንቋው ጋር ስንሄድ አክቹአሊ አሁን እኛ ሀገር ኖርማሊ አው ማለት እንደዚህ ነው አይደል? እነሱ ጋር ኖ እንደዚህ ማለት መጀመሪያ አንድ ጊዜ ባስ ይዤ ባሱ የት እንደሚሄድ አላወቅኩምና ክዝ ላይ ሴንተር ላንካራ ክዝ ላይ ነው የሚሄደው ሃይር ነው ያለኝ። እኔ ሃይር የሚለው ሃይር ኖ ደግሞ ሃይር አሁን ስታስቡት ኸይር ነው ጥሩ ነገር ይመስላችኋል? ሃይር ኖ ማለት ነው እና ሃይር ሲለኝ እኔ እንደዚህ ማለት ነው ያየሁትና ገባው ሲድ ማላውቀው ሰፈር ሄድኩና ለካጨሻ ዲስከቨር ሳደርግ እንደዚህ ማለት ነውና እንዳትሳሳቱ እኮ እንዲህ ሲላችሁ ኖ ማለት ነው። አንድ ማረሳው በቋንቋ ገጠመኝ ይሄ ነው። ሌላ ቱርኮች ላይ ያየሁት በጣም ብዙ ደስ የሚሉ ፖዚቲቭ ነገር አለ። ኢቭን አሁን ዩኒቨርሲቲ ላይ ስንሄድ አሁን ዩኒቨርሲቲ ሲሰራ ኒውትሪሽኒስት መቅጠር አለበት ዩኒቨርሲቲው። እንዴት ነው አሁን በቃ በዌብሳይት ዛሬ ምን በላው ምሳ አይተን ነው የምንሄደው። ካሎሪው በቃ ልክ ይሄ በቃ ልክ ስትገቢ እንትን አለ በቃ በሩ ላይ ተለጥፏል። ዛሬ ያለው ምግብ ሊስት ይሄ ነው፣ ካሎሪ ይሄን ይክል ነው፣ በካሎሪ ምናምን ተጽፎ ነው እና በልክሽ ነው። አሁን እኛ ሀገር እንዴት ነው የምንበላው? አሁን እንጀራ በወጥ ከሆነ በቃ አንድ እንጀራ ሙሉ ወጥ በቃ አንድ አይነት ታይፕ ብዙ ነገር እንበላለን። እነሱ ጋር ግን የምግብ ካልቸራቸው ቫራይቲ ያለው ነገር ሆነ የተመጣጠነ ነገር ነው። አሁን እንደ ቤዚክ አሁን እኛ ሀገር ሾርባ ወይ ረመዳን ላይ ነው ትዝ የሚለን ወይ የታመመ ሰው ካለ ነው ትዝ የሚለን። እነሱ ጋር ግን it's a basic meal ሾርባ አላቸው፣ ሰላጣ አለ፣ የሆነ ለምሳሌ ሩዝ የሚበላ ምግብ ካለ የሱ ማባያ አለ፣ ጣፋጭ አለ። በቃ እንደዚህ አሁን ዲሴት ስታዩት አሁን ለምሳሌ በጣም ትንሽ ነገር ሊመስላችሁ ይችላል። አንድ ጭልፋ ሩዝ ልትመስል ትችላለች የምትቀርበው ሩዝ፣ ግን ኮምባይን ሲደረጉ በጣም ነው የሚያጠግቡት እነዛ ነገሮች። ሶ ጠግበሽም ቫራይቲ የሆነ ሰውነታችንን የሚያስፈልገው የተመጣጠነ ነገር ያገኛልና ይሄን ነገር ወደ ሀገራችን ብናመጣው በጣም ደስ ይለኛል። በቃ የሆነ አንድ አይነት ምግብ ዩኒቨርሲቲ በተለይ ዩኒቨርሲቲ ላይ እና አጠቃላይ ቱርኮች ምግብ ላይ ያላቸው ካልቸር ደስ የሚል ነገር ነው። በቃ የተመጣጠነ ነገር ቫራይቲ ያለው ነገር። እኛ ሀገር እኮ በቃ ሽንኩርቱ መታየት የለበትም። ሽንኩርቱ አልሞተም አልበሰለም እየተባለ 8 ሰዓት ሙሉ በቃ ጊዜያችንን እናባክናለን፣ ሪሶርስ እናባክናለን። አሁን ኤሌክትሪክም ሆነ ኤሌክትሪክ ይቆጥራል፣ ጋዝም ሆነ ጋዝ ይቆጥራል። ፕላስ ደግሞ አንሄልዚ ነው በቃ በጣም የተቆላላ ነገር። አሁን ሽንኩርት ምን በላ ይመስለናል እንጂ ሽንኩርቱ ኦልሬዲ ስቴድ የለም በቃ ምንም በቃ ዝም ብሎ ለጣም ነው የምንበላውና አቅልለን እንደዚህ የተቀቀሉ ነገሮች በቃ ፈጠን አድርገን ምግብን ስንሰራው በጣም ካልበሰለ ኒውትሪየንቱንም ጥቅሙንም እናገኘዋለንና የሆነ ነገር ብዙ ከምንሰራ የተለያዩ ትንንሽ ነገር ሆነ የተለያየ ነገር ብንሰራ ለጤናችንም እሱ ነው የተሻለ የሚሆነው። እና ብዙ ጊዜ እንደውም እዚህ ምግብ አሁን ስለዚህ ከባድ የሆነ ምግብ ከበላን በኋላ ምንድነው የሚያምር መተኛት ነው የምንፈልገው እኮ ከሰውነታችን ከሚያስፈልገው በላይ ስለሚሆን ማለት ነው። ድካም ነው ራሳችን ላይ የሚጭንብን። ግን እንደዚህ የተለያዩ ቫራይቲ የሆኑ ነገሮችን ስንበላ አክቲቭ ነው የሚያደርገው እንጂ እንቅልፍ ምናምን ድካም አይመጣም። እዚህ መተን የሆኑ ነገሮችን ስንበላ ምናምን ድካም እንቅልፋችን የሚመጣው ከጨጓራችን በላይ የሆኑ አንድ አይነት ታይፕ እየሰጠ ነው እንጂ እንደዚህ በቀላሉ ሰዓት ሳይፈጁ እንደዚህ አትክልቶችን ሰላጣ፣ ሾርባ ምናምን አለን እኮ እቃዎቹ ግን አንጠቀማቸውም። ሁሉም ነገሩ አለና ይሄን ነገር ቀስ ብለን ወደ ኒውትሪሽን ባህላችን ማምጣት አለብን ብዬ አስባለሁ። እውነት ኒውትሪሽን እና የትምህርቱ ሲስተም ይሰመርበት በደንብ ሲበሉ ነው የሚያስቡት ብለው ነው መሰለኝ። የተመጣጠነ ነገር ደግሞ አክቹአሊ በጣም ፋክተር አለው በጣም ያው እንትን ከማድረግ አንፃር ከኢኮኖሚካሊ ካለን ነገር አንፃር ሜቢ
ሊያስቸግር ይችላል። ግን ስቲል አይ ቢኖርም እንደዚህ አይደለም ከዛ ወጪ ይበልጣልሽ ነው ከዛ ከማባል አይ ዶንት ቲንክ አሁን ለምሳሌ 1 ኪሎ ስጋ ከሚገዛና እንደው ምን ልበለው እንግዲህ አሁን ግማሽ ኪሎ አትክልት ምንም እኮ ዋጋቸው እኮ አይገናኝም። እንደውም ቫራይቲ የሆነ ነገር የተለያየ ነገር ተጠቅመን ማለት ነው እንትኑ ካልቸሩ ይመስለኛል እንጂ የገንዘብ ችግር አይመስለኝም። እንደውም ይሄኛው በጣም አትራፊ ነው እንደውም በጣም ስለስ ኮስቲ ነው። ረመዳን ላይ የሆነ እንትን ነበረ አንድ ሚንበር ቲቪ ላይ የኒውትሪሽን ባለሙያ ስትናገር ነበረ ለልጇ ማለት በቃ ፋሚሊ ላይ አስለምዳቸዋለች ምናምን አመጋገባቸው እንትን ነው ይሄ በቃ የሆነ አንደኛው ምሳቃ ላይ የቁርስ አለ የምሳ አለ ምናምንና ሽንኩርት የተከተፈ ሽንኩርት ካሮት ምናምን አትክልት አድርጋ ትልክላቸዋለች ማለት ነው ለእንትሮቹ ለልጆቿ ትልክላቸዋለች። ከዛ ትምህርት ቤት ሲሄድ አስተማሪዎች ይከፍቱና እንዴ ተሳስተሻል ደውለው የፍሪጅ እቃ ነው ይላክሽላቸው ተሳስተሽ ነው ያሉበት እንትን አለ አጋጣሚ አለ እና አንቺ ታነሽ ተዛለኝ በዚህ ልክ ነው ያለው። ግን እንትን ማድረግ ይሄ ረመዳንም ላይ ራሷ ስትናገር የሰማሁት ነገር ነበረና ረመዳን ላይ ለምሳሌ አሁን ሳምቡሳ እንበላለን ብስኩት እንበላለን ምናምን መጨረሻ ላይ ጁስ ፍሩት ፓንች ምናምን እና ላይክ አስቀድማችሁ እንትኑን ይሄ ኮንክሪት እንዳደረጋችሁት ነው እያለች ነበርና አስቀድማችሁ ሜቢ ቢኖርም እንትን ስለምንል ማለት ነው ይሄ ኢኮኖሚካሊ አፎርድ ማድረግ የሚችልም ሰው እንኳን ቢሆን በኢኮኖሚው ሰበብ እንዳናደር አፎርድ የሚችልም ሰው ቢሆን ካልቸሩ እንትን ያደርገናል ይመስለኛል። ይሄ የሚገድበን ነገር ያለ ይመስለኛል እናመጣለን። መርሃባ ሶ እንትኑን ኦሬዲ ቱርኪ ሄደሻል ባለ ትዳር ነሽ ግን እንትን ነው ይሄ ብዙ ጊዜ እንትን ያደርገናል አይደል የሆነ የሚገድበን ነገር አለ። ልክ ትዳር ሲያዝ በቃ ዲግሪ ካለሽም እዛው ጋር ታቆሚያለሽ ካልሆነም 12 ምናምን ከሆነም ብዙ ጊዜ እዛው ጋር እንዴ ምን ያደርግልኛል ከዚህ በኋላ አይነት ነገር አለና እንዴት ነው ያንቺ ኦፒኒየንሽ ምንድነው? ትምህርት ላይ ይሄ መቀጠል ላይ ማስተርስ መቀጠል ምናምን የሚባሉት ነገሮች ላይ ዲግሪ አይበቃም ወይ? ጥሩ ጥያቄ ነው። አክቹአሊ አብዛኛው ጋር ያለ ኦፒኒየን ብዬ ማስበው አብዛኛው ሴት ማግባት እዘ ኢንድ ኦፍ በቃ የግባቸው ግብ ትልቁ ግብ ማለት ማግባት ነው። በቃ ልክ ስታገባ ሁሉም ነገሯን አሳክታ ጨርሳ በቃ ህይወቷ ያለቀ ነገር አርገን የማሰብ ነገር አለና ሊትራሊ ኢትስ ሮንግ። እኔ ማስበው እንዴት ነው ህይወታችን የተለያየ ፓዝ አለ። ለምሳሌ ሃይ ስኩል እንላለን ዩኒቨርሲቲ እንላለን በቃ ልክ እንደዛ አንድ ባብ ነው በቃ አንድ መግቢያ በር ነው ትዳር የምንለው ነገር። ሶ እዛ ትዳር ውስጥ ከገባሁ በኋላ እንደውም ህይወት የሚጀምርበትም ማለት እንችላለን በቃ ሌላ አዲስ ፌዝ የሚጀምርበት ቢካዝ ከኛ ስር ልጆችን እናመጣለን ባለቤትን በራሱ የሆነ ኃላፊነት ነው። አንድ ሴት ስታገባና ሳታገባ ደግሞ ማህበረሰቡ ላይ የሚኖርባት ሪስፖንሲቢሊቲ እኩል አይደለምና ሪስፖንሲቢሊቲም ይጨምራልና እንዴት አድርገሽ ነው ለነዛ ለልጆችሽ ለማህበረሰቡ ለባለቤትሽ እንዴት ቤስት መሆን ትችያለሽ ብለን ስናስብ አንደኛው ትምህርት ነው። ትምህርት ቅድም እንዳነሳሁት ዝም ብለን ይሄ ቴክኒካሊ የሆነውን ነገር ብቻ ይሄ መሸምደዱ ምናምን ብቻ ሳይሆን ዌይ ኦፍ ቲንኪንጋችንን ይቀይረዋል ዲሲፕሊን ያስይዘናል ብዙ ነገር በውስጡ የምንማራቸው ነገሮች አሉና አንድ እናት ተማረች ማለት 5 ልጆች ካሏት 5 ልጆቿን አስተማረች ማለት ነው። በጣም ዲፈረንስ አለው ነገሮችን የምታይበት አንድ የተማረች ሴትና አንድ ያልተማረች ሴት እናት ስትሆን ነገሮችን ዲፋይን የምታደርግበትና የምታይበት መነጽር ሊትራሊ ይለያያል ምንም አይገናኝም። ሶ አንድ እናት ስትማር ልጆቿም ተማሩ ብዬ ነው ማስበው። ሶ እኔ ለሙስሊም ሴት አግብታ መማር የሚያልቅ ነገር ስላልሆነ እኮ ነው እውቀት ሚነል ማህዲ ለላህዲ ይባላል አይደል ከአንቀልባ እስከ ቀብር መግቢያችን ድረስ የምንማረው ነገር ነውና ኔሰሰሪሊ አሁን እንደዚህ ማስተርስ ፒኤችዲ ምናምን ብንላቸው ብቻ ሳይሆን ለመማር ሬዲ የሆነ ሰው ህይወት ራሱ በየቀኑ ታስተምረናለች እና ሁሌ ራሳችንን ለመማር ኦፕን ማድረግ ያለብን ይመስለኛል። እና ይሄ ማስተርስ እውቀት በእውቀት ሴት ልጅ መቀጠል አለባት ደግሞ በፍጹም የሚያጠያይቅ ጉዳይም አይደለም። ሁሉም ሴት ኢንተረስቷ በሆነው ነገር ለማህበረሰብ ኮንትሪቢዩት አረጋበታለሁ ብላ በምታስበው ነገር መማር አለባት ብዬ አስባለሁ።
በጣም አንቺን ጆርኒ ሼር አድርጊን። እንዴት ነበር እዛ ስትማሪ የነበረው አጠቃላይ ጆርኒሽ? ማስተርስሽን እየተማርሽ ሪሰርቹንም በዚሁ ካትች ምን ነበር ሪሰርች? እኔ ስማር ያው እንግዲህ እንዳልኳችሁ እኔ ከሄድኩ በኋላ ከ3 ወር በኋላ ነው ባለቤቴ የመጣው። እሱ ሲመጣ መጀመሪያ ዶርም ነው የነበርኩት። ከዛ ቤት ሙቭ አደረግን። በቃ በስነ ስርዓት እዚህ ባለትዳር የሚኖረው አይነት ኑሮ ቤት ተከራይቶ ምናምን እንደዚህ አይነት ላይፍ ነው የጀመርነው። ኃላፊነቱ ቅድም እንዳነሳሁት አስተዳደገኝ በጣም ፋክተር አለው ብዬ አስባለሁ። ይሄ ኃላፊነት አለመክበዱ ምናምን ያኔ ነበር የለመድኩት። የቤት ኃላፊነት ምናምን ስለነበር ብዙ አልከበደኝም። ግን ትዳርም ሲሆን ያው አንድ ሰው ብቻውን ሲኖርና ከትዳር አጋር ጋር ሲኖር ይለያል። በቃ ሁሌ ካጠገብሽ የሚሆን ሰው አለ። ኃላፊነት አለብሽ፣ ሀቅም እንዳለብሽ ኃላፊነትም አለብሽ እና ባላንስ ማድረግ በጣም ያስፈልጋል። ታይምን በአግባቡ መጠቀም፣ ነገሮችን ቶሎ ለመጨረስ መሞከር እና ኮሚኒኬሽን። እኔ አልሐምዱሊላህ ባለቤቴ በጣም አንደርስታንዲንግ ሰው ነው ቅድምም እንዳልኩትና በብዙ ነገር ሰፖርት ያደረገ ኢቨን አሳይመንት ኖሮኝ እስከ ሌሊት 8 ሰዓት ምናምን ስቀመጥ ከኔ ጋር አብሮ ያግዘኛል። ያግዘኝን ነገር በቃ ሙሉ በጣም ወላሂ ከምለው በላይ በጣም ህይወት ሰፖርቲቭ እና እሱም ፋክተር አለው። ፕላስ ደግሞ ጥንካሬና ታይም ማኔጅመንትም በጣም ይወስነዋል። እና እንደው ኦፖርቹኒቲ አግኝቶ ውጪ የሚሄድን ሰው ምንም ማለት እፈልጋለሁ፣ ልክ ይሄ እድል ተገኝቶ ከሀገር ስንወጣ የሚሰማን ኢነርጂ አለ። በቃ ይሄን ሲሄድ ይሄን ነገር አደርጋለሁ፣ ይሄን ነገር ቀይራለሁ ምናምን ብለን እንሄድና ሰው ልጅ እንግዲህ እንላመዳለን። እድልን ምን እንላመዳለን? ላይክ ስኮላርሺፕ ትልቅ ኦፖርቹኒቲ መሆኑ ምናምን ነገር ረስተን እዛ ስንሄድ ለእኛ ኖርማል አይነት ፊሊንግ ሊሰማን ይችላል። እና አሁን የሚሄድ አዲስ ኦፖርቹኒቲ ያላቸው እድል ያላቸውን ሰዎች ምን ይላለው ልክ ፈርስት ፕሌን ውስጥ ሲገቡ የተሰማቸው የነበረው ኢነርጂ ኃላፊነታቸውን ቢጽፉት እና እዛ በቃ ኖርማል ወደ ኖርማል ሰው ሲመለሱ ኦኬ ወደዛ ያው እንግዲህ ሰው ወደዛ መላመዳችን ወደዛ መሄዳችን ስለማይቀር ያኔ አንፊል ሲያደርጉ ያኔ የጻፉትን ነገር ቢያነቡትና ቢያዩት ሞቲቬሽን ፋክተር ይሆናል ብዬ አስባለሁ። እና በቃ ሁሌም ውስጤ ትዝ የሚለኝ በቃ አሁን ኦፖርቹኒቲ ነው አይደለ? አሁን ስኮላርሺፕ እዚህ ውስጥ በጣም ብዙ ሙስሊም ሴቶች እድሉን ያላገኙ ኖሮ እኔ ያንን ኦፖርቹኒቲ አግኝቼ መሄዴ አላህ ዘንድ ያው ወለቱ ሰሉን የመሲና ነዓይም ይላል አይደል? አላህ ስለተሰጣችሁ ኒዕማም ትጠየቃላችሁ ይላልና በጣም ኃላፊነት ቢን ነው ብዬ ፈራ ነበረ። እና በቃ በጣም ትምህርቴ ላይ ፎከስድ ነበርኩኝ ከምላችሁ በላይ። በቃ ግሬዴ ትክክል እንዲሆን በትክክል በቃ የተሰጠኝን አሳይመንት በጣም ቸካኝ ነበርኩ። ማስተርስ ተማሪም እያለሁ ዲግሪም ያው ከመጣሁበት ጆርኒ ጀምሮ ሙሉውንና ኃላፊነት ተሰምቶኝ የቻልኩትን ያክል በደንብ አድርጌ ተምራለሁ ብዬ አስባለሁ። በጊዜው ቻሌንጆች ያው ከባድ ቢሆንም ኃላፊነት ያው ቀላል አይደለም። ኃላፊነት ያው ከትዳር ጋርም ከምን ጋርም አልহামዱሊላህ አንደርስታንድ የሚያደርግ ሰፖርቲቭ ሀስባንድ ስለነበረኝ ብዙ ነገሮች ቀለውልኛል። አት ሴም ታይም ማኔጅመንት እና ግባችንና ለመርሳት ሁልጊዜ ከዛ ጋር ፊርም ሆኖ መቆየት ደግሞ የበለጠ ረድቶኛል ብዬ አስባለሁ። ሪሰርቹ ምን ነበር? ኦኬ እኛ ጋር አሁን ለማስተርስ መጀመሪያ ከዋናው ቴሲስ በፊት አንድ ሪሰርች ፐብሊሽ መደረግ ነበረበት። እሱን ደግሞ ብሬስት ሰልፍ ኤግዛሚኔሽን ላይ ነበር የሰራሁት። እዚህ አዲስ አበባ ላይ ያሉ ሴቶች ራስን በራስ መመርመር ከጡት ካንሰር ጋር ተገናኝተው ፈርስት ስቴጅ እንደ ስክሪኒንግ ራሳችንን ቼክ የምናደርግበት እዛ ላይ ነበር የሰራሁት። ከዛ ፐብሊሽ ተደረገ። ከዛ በመረቀ ጽሁፌን ደግሞ የሰራሁት ኳሊቲ ኦፍ ፖስት ናታል ኬር ጋንዲ ሆስፒታል ላይ ነበር የሰራሁት። ብዙ ጊዜ ሴቶች ከወለዱ በኋላ አራስ ቤት ምናምን ጤና ብዙ ችግር ይገጥማቸዋል ብለን አናስብምና አብዛኛው ያለው 60% ኦልሞስት የሚሆን የእናትና የልጆች ሞት ያለው እናት ወልዳ the first 3 days ነው ያለው። አጠቃላይ በቃ የእናትና የህፃናት ሞት እዛ ላይ ፎከስ አድርጎ ምን ያክል የሚሰጠው ሰርቪሳችን ኳሊቲ ቤዝድ ነው፣ ምን ያክል ተጠቃሚውስ ደስተኛ ነው የሚለውን በዛ ዙሪያ ነበር ማስተር ሲኒ ሰራውት። አሁን አልহামዱሊላህ ሁለቱም አርቲክል ፐብሊሽ ተደርጓል። ኢልሃም ሙራድ ብላችሁ ሰርች ብታረጉ ማንበብ ትችላላችሁ። አለቀ። አሁን ማስተርሱ አለቀ። አሁን ማስተርስ ጆርኒ እንዴት ነበረ? ይገርማል። እኔ ከምን አንፃር ልክ ኮርስ 2 አመት ነው፣ 2 ሴሚስተር ኮርስ እንወስዳለን።
አንደኛውን አመት ደግሞ ሙሉ የቴሲስ አመት ነው። ሶ ልክ ቴሲስን ስጀምር እርጉዝ ነበርኩኝ በሰዓቱ። ሶ የኔ በጣም ልጄ የኔ ሞቲቬሽን ፋክተር ነው ብዬ አስባለሁ በሰዓቱ። በቃ ሳይቀድመኝ መቅደም አለብኝ፣ በቃ ከመውለዴ በፊት መመረቅ አለብኝ ብዬ በቃ ወስኜ ነበር። እኔ ደግሞ በቃ የሆነ ነገር ካሰብኩ እስከምጨርሰው ድረስ አይደክመኝም። በቃ ጠዋት እነሳለሁ፣ በቃ እስከ ሌሊት 7 ሰዓት ሊሆን ይችላል፣ በቃ ቁጭ ብዬ እሰራለሁ በቃ እስኪያልቅ። እና ያው ማስተርስ አመቱ 2 አመት ነው። እኔ 2 አመት ሳይሞላ ነው የጨረስኩት ማስተርስ ቀድሜ ማለት ነው። እና አልহামዱሊላህ ማስተርሴን ሰኞ ቀን ጨረስኩ። ሮብ ቀን ሆስፒታል ነበርኩ፣ ሐሙስ ወለድኩ። በቃ 2 ቀን ነው መሀል ላይ ነበረኝ ዲፈረንስ እና በሆነ ቀን እንኳን ቢሆን ቀድሜ ያለ ደስ ይላል። እና ያው it's ቻሌንጂንግ ቢመስልም ከባድ ነው። በእርግጥ እርጉዝ ሆነሽ ቡና አጠጪም ሻይ አጠጪም ምንም እነዚህ ነገሮችን አልወስድም ነበር። በቃ ሲደክምሽ መቀመጥ ረጅም ሰዓታችን ምናምን እንደዛም ሆኖ ግን በቃ መጨረስ ካለብን እና ራሳችንን ምንም ነገር ካሳመንን ማድረግ እንችላለን ብለን ራሳችንን እስከቻልነው ድረስ አላህም ይረዳናል፣ እንችላለን ብዬ አስባለሁ። ኦኬ አለቀ። እዛው ቀጠልሽ አንቺ ወይስ እንዴት አደረግሽ ከዛ በኋላ? አዎ አክቹአሊ ወለድኩኝ፣ እዛው ነበር የወለድኩት። ኦልሞስት በቃ 2 አመት ምንም አልሰራሁም። ቢካዝ ለልጄ ፕላንቲ በቂ ሰዓት መስጠት አለብኝ ብዬ ስለማስብ። ግን ቤት ውስጥ ሆኜ ራሴን በተለያዩ ነገሮችን አፕዴት ለማድረግ ሞክራለሁ፣ አርቲክሎችን እጽፋለሁ። በቃ ቤት ውስጥ ሆኜ መስራት የምችላቸው ነገሮችን ለመስራት ሞክራለሁ። ግን ወጥቼ እዛ የሰራሁበት አጋጣሚ አልነበረም። ምክንያቱም ልጄን ማስቀመጥበት ቦታ አልነበረም። ዴኬር ደግሞ ብዙ ውስጤን አሳምነኝም ወጥቼ እንትን ማለት። ከዛ አንፃር ግራጁዌት ካረኩ በኋላ ለ2 አመታት ያው አሁን ልጄ ኦልሞስት 2 አመት ተኩል ነው፣ ስራ አልጀመርኩም። ግን አሁን ወደ ኢትዮጵያ ፋሚሊ ዚያራ ለማድረግ ስመጣ የሆነ 1-4 ወር ጊዜ ስለነበረኝ ዋይ ይሄንን እድል አልጠቀምም ብዬ አሁን ላስት ዊክ ነው የጨረስኩት። ኢንተርንሺፕ ጀምሬ ነበር ለ2 ወር ተኩል ሰርቻለሁ። አምሬፍ ሄልዝ አፍሪካ ቤዝድ ኤንጂኦ ነው። እዛ ላይ ለ2 አመት ለ2 ወር ከ15 ቀን አካባቢ ሰርቻለሁ እና ብዙ ነገሮችን ተምሬበታለሁ ብዬ አስባለሁ። አጭር ጊዜም ቢሆንም ግን ያው ካለችን ጊዜ አንፃር የሆነ ነገር አድል ለማድረግ ብዬ የተወሰነ ነገር ተምሬበታለሁ ብዬ አስባለሁ። የበፊት ኢንጌጅመንቶቿ ላይም አግኝቻት ነበር። አንድ መድረክ ላይ ፕሮግራም ስታቀርቢ የሴቶች መድረክ ነበርና እዛ ላይ ፕሮግራም ስታቀርቢ ማይቴሽ ነበርና ለብሬክ የመጣሽው ሰው አይመስልም። ጠቅለለሽ የመጣሽ ነው የሚመስለው። ሶት መልሻልሽ ማለት ነው? አዎ ኢንሻአላህ። እዛ ለመስራት አስበሻል? እዛ ስቴጂ እዛ አክቹአሊ አሁን ቤቢ እንኳን ሳያድግ እሱን ዴኬር አስገብቼ መግባት እንትን የለኝም። ምን ብዬ አስባለሁ፣ አንድ እናት ልጇን ሙሉ በሙሉ የመቅረጽ ኃላፊነት የእናት ኃላፊነት ነው ብዬ አስባለሁ። ሜቢ ልጆች ትምህርት እስኪገቡ 4 አመት ሊሆን ይችላል፣ የተወሰነ አመት ሊሆን ይችላል። ከዛ በኋላ ግን ወደ ስራውም ወደ ምንም መገባት ይችላልና በዚህ ህፃናት ልጆችን ወስደሽ የሆነ ሰው ሼፕ ካረጋቸው ሲያድጉም ገና ትምህርት ቤት ገብተው ማንገናኝምና በአሁኑ ሰዓት ብዙ ኢንቨስት ማድረግ አለብኝ ብዬ አስባለሁ። ግን ቤት ውስጥ ኦንላይን ሆኜ ልሰራቸው የምችላቸው እንደዚህ ሪሰርቾች ምናምን ኢቨን ቲክቶክንም ቤት ውስጥ ሆኜ ነው እንትን የምለው። እነዛ ነገሮችን ላይ እንትን ማለት ነው እያሰብኩ ያለሁት። ተርኪ እኛ እንደምናስበው ይሄ ቱርክ ሲባል የሚሳልብን ኢሜጅ አለ አይደል? የሆነ ወፍራምንትን ካፖርትሽን ለብሰሽ ምናምን እንደዛ ነው ወይስ እንዴት ነው? አጠቃላይ የቱርክ ኤክስፒሪየንስሽ ምንድን ነው የሚመስለው? ቱርክ ደስ ይላል፣ ጥሩ ነገር አለው። ግን ሰው ደግሞ እንደሚያስበው አሁን ፊልሞች ላይ እንደሚታዩ ምናምን ጀነት ተደርጎ ደግሞ የሚታስብ ነገር አይደለም። በእርግጥ ግን ከነሱ ያየኋቸውና በጣም ብዙ ደስ ያሉ ነገሮች አሉ። ለምሳሌ በጣም ለዲን ተቆርቋሪ ናቸው። ላይሰግዱ ምናምን ይችላሉ፣ ግን በኢስላም የሆነ ነገር ኢሹ ከተነሳ በእስልምናቸው ምናምን በጣም ነው እንትን የሚሉት፣ በጣም የሚቆረቆሩት። እንደ ሀበሻ ደግሞ በጣም በቃ ሀበሻ መሆናቸውን ሲያውቁ በጣም ነው ደስ የሚላቸው። አንድ ጊዜ የሆነ ገበያ የሆነ ሴትዮ እንደዚህ ከኢትዮጵያ ነኝ ምናምን ስላት በቃ በደስታ እጅ ነው የሰማችኝ። ይሄን ያክል በቃ እናንተ ላይ እኮ ብዙ ብድር አለብን፣ እናንተ የረሱልን ሰሃቦች ተቀብላችሁ እንደዚህ ያርጋችሁ ምናምን ብለው ለኢትዮጵያ ያላቸው ቫልዩ በጣም የሚገርም ነው።
ሌላ በጣም ደስ የሚል እንትናቸው ደግሞ ልጅ በጣም ይወዳሉ። አሁን ልጅን ይዤ ስወጣ ምናምን በቃ ወተን እስክንመጣ የአገር ከረሜላ ተሰጥቶት ምናምን ነገር ነው የምንመለሰው። ኢቭን የሚሰጡት ከረሜላ ኦልሞስት ሁሉም ሰው ቦርሳ ውስጥ ከረሜላ ይዞ ነው የሚሄደው፣ በቃ ልጅ ሲያገኝ ለመስጠት ማለት ነው። ኢቭን የሚሰጡት ከረሜላ ከሌላቸው ብር ይሰጡታል። ይህንን ያክል ደረጃ በጣም ነው ልጅ የሚወዱት። በቃ አንዴ ሰላም እንበለው፣ አንዴ ከሱ ጋር ፎቶ እንነሳ፣ በቃ ያላቸው የልጅ እንትን በጣም ነው የሚገርመው። እና ይሄ ለእርጉዝ ሴት እንደዚህ ለባልና ለሚስት ምናምን በጣም ቫልዩ ይሰጣሉ። ኢቭን አሁን ትራንስፖርት ውስጥ አሁን እኔ ለምሳሌ እርጉዝ በሆነና ብቁ አንድ ሰው ይነሳልኛል፣ ለእኔ ብቻ ለሚነሳው ኖ ባሏ የሚቀመጥ ብሎ ለባልሽ ራሱ ይነሱለታል አብረሽ። እና ሰው አክባሪ ናቸው በጣም። አንቺ ፎሬነርም ስለሆንሽ ነው እንደዚህ ፎሬነርም ስለሆንሽ እኔ የሰማሁት ብዙ ጥቁሮች ስለሌሉ አሁን እንጃ፣ ግን በፊት ሄዳ የምታውቅ ጓደኛዬ እኔ ነገረችኝ ብዙ ጥቁሮች ስለሌሉ ነገር በጣም ሪስፔክት ማለት እንትን ይባላል የሆነ እንግዳ ስለሆኑ ለሀገሪቷ እንትን ፋሚሊያር እንዲሆኑ ምናምን ይደረጋል የሚል ነገር ሰምቻለሁ። አሁን ግን በጣም ብዙ ፎሬነር አለ። ለእንግዳ ብቻ ሳይሆን ለራሳቸው ራሱ እንደዛ ናቸው። በጣም ነው እርስ በርስ ራሱ በጣም ነው የሚከባበሩት። እንደዚህ እርጉዝ ልጅ የያዘች እናት ምናምን ሲሆን በጣም ቅድሚያ ይሰጣሉ። እና ኢቭን በጣም የተርኪ ኤክስፒሪየንስ ማረሰው የመሬት መንቀጥቀጥ የነበረ ጊዜ እዛ ነበርኩኝ በሰዓቱና በጣም ብዙ ቀውስ በጣም ብዙ ችግር ነው የተፈጠረው። አሁን እንዴት አርገው እንደሚረዳዱ በቃ አሁን እዛ ከተማ ላይ ለሞቱ ሰዎች ምናምን እያንዳንዱ ሰው በነፍስ ወከፍ ነው። መንግስት ምናምን ሳይሆን ብቻ መንግስት ብቻ ሳይሆን የሚያስቡት ሁሉም በቃ ዛሬ እሺ ቤታችን ውስጥ ምን አለ ያላቸውን ብድር ልብስ ምግብ ምናምን ሰው ሁሉም በመኪናው ጭኖ በቃ ወደዛ ነው የሚሄድ በቃ ሰፖርት ለማድረግ። ይሄን ያክል እርስ በርስ በጣም ነው የሚዋደዱት። ለሀገራቸው ያላቸው ፍቅር ደግሞ የማይገለጽ ነው። በስተት እንደዚህ ባንዲራ ምናምን መሬት ላይ መውደቅ አይችልም። ይሄ ለምን የልጆች መጫወቻ ምናምን ነገር አይሆንም። በጹም ነውር ነው በቃ ባንዲራቸውን አገራቸውን እርስ በርስ ለራሳቸው ያላቸው ህዝብ ምናምን ደግሞ በጣም የሚገርም ነው። አንቺ እዛ ነበርሽ የመሬት መንቀጥቀጡ ጊዜ? ከተማው ላይ አራስ ነበርኩ። እንዴት ነበረ? በጣም ያስጨንቃል። በእርግጥ አንካራ በጣም ብዙ ርቀትም ቢሆን ግን የተወሰነ ያክል ነው ንዝረቱን ፊል ያደረግ ነው። የሚያስደነግጥ ሞመንት ነበረ። እዛ የሞቱ ሰዎችን ከተማ ሙሉ ሞደሞ ምናምን ሲታይ በጣም ብዙ የሚከብዱ ነገሮች አሉት። ግን ያው ያልፋል ሁሉም ነገር። ብዙ ጊዜ ደግሞ ነበር መስጠት አላት መሰለኝ። እንትን ሪሰንትሊ ቢፎር አንድ ወር ምናምንም እንደዛ ኢስታንቡል ከተማ ላይ ራሱ ነበር ብዙ ጊዜ የመሬት መንቀጥቀጥ ሀፕን ያደርጋል። ግን ያው በእጃችን ቁጥጥር ውስጥ የሌለ ነገር ደግሞ ምንም ማድረግ አንችልም። ቀደር ከሆነ በጣም ነው እንትን የሚያደርግ። እዚህ ራሱ ለተወሰነ ጊዜ ንዝረት ተነስቷል ነበር። እንትኑ ሬቱ አይገናኝም ከተርኪ ጋር በጣም ግን በቃ የመጀመሪያ እንትን የነበረ ጊዜ ትዝ ይለኛል። የመጀመሪያ ንዝረት የነበረ ታይም ላይ ሁሉም ሰው በቃ በየሰፈሩ እኛ እንደውም ቤት እንትን ብለን ተቀምጠን ነበረ እና ከስር እንትን ማሽን ምናምን አለ ግራውንድ ስር እና እንዴ ማሽን በዚህ ሰዓት ለምን እንትን ብለው ነው ምናምን ብለን እንደዛ መስሎ በቃ ጸጥ ብለናል። ከዛ ሰፈሩ እንዳለ መጮህ ተጀመረ ምናምን ብለን ስንወጣ ሁሉም ሰው ወጥቷል ምናምን ውጪ ላይ። ከዛ ቲክቫ ላይ ምናምን እንደዚህ እንትኖች ላይ ቻናሎች ላይ ምናምን ስናይ ለካ የእውነት መሬት መንቀጥቀጥ ተነስቶ እንትን ተብሎ ነው ማለት ነው። እና በጣም አስፈሪ ነበረ። እንደዚህ አይነት እንትኖች አናስበውም። ይሄ እኛ ጋር ይደርሳል ነው ቱርክ ሲባል ነው በቃ ወይኔ ቱርክ በጣም ማለት ሁሉም ሰው አዝኖ ምናምን ወይ ሲያሳዝኑም ተብሎ አንቺ ጋር ሲመጣ በጣም እና አሁን ይሄ እንደዚህ መሬት መንቀጥቀጥ እኔ እዛ ያለው ብዙ ጊዜ አሁን ሲሪየስ ባይሆን ግን ትንሽ እንዲ ፊልም እናረጋው ነበርና እኔ ሁሌ የሚያስደነግጠኝ አሁን በዛ ሞመንት ስለሞት ማስበበት ሞመንት አልነበረም። ሁሌ ሀፕን ባረገበት ሰዓት ወይ የሆነ ስራ ላይ ነኝ ወይ የሆነ ነገር እያደረኩ ነው ምናምንና ሞትን በዚህ ፍጥነት ሊመጣ ይችላል ማለት ነው። ኤኒ ታይም በቃ አሁን በሌሊት ነው አይደል ያኔ ዋናው መሬት መንቀጥቀጥ ሌሊት 10 ሰዓት ምናምን ሀፕን ያደረገውና እንደሚሞቱ አስበው አይደለም የሞቱት እነዛ ሰዎችና ምን ያክል ሞት ለኛ ቅርብ ነው የሚለውን ነገር በጣም ፊልድ እንድናደርግ ያደርገናል። በደንብ እንትን ይላል ያነቃል ይመስለኛል። በደንብ አስበሹ ማታቂው ነገር አጠገብሽ በቃ ሁሉም ነገር ሞትም ይሄ በሽታም ምናምን እንትን ሚለን አይመስለንም ብዙ ጊዜ እኛ ጋር ሌላ ሰው ላይ የሩቅ ሰው በተለይ ይሄ ከባድ የሆነ ኩላሊት ፌለር ካንሰር ነው እንደዚህ ነገር ሲነሳ
የሩቅ ሰው ላይ ነው አድርገን የምናስበውና በጣም ኢትወዝ በደንብ አንቂ ነበር የነበረው የቱርክ ከዛ ደግሞ እዚህ ደግሞ ድጋሚ ሲመጣ እኛም በጣም አንቂ ነበር። ሌላ ቱርክ ደግሞ በጣም ደስ የሚለኝ ካልቸራቸው ከኢስራፍ ጋር የተገናኘ ነገር ምግብ በጣም ነው የሚያከብሩት። እንደዚህ ምግብ ዳቦ ምናምን መሬት ላይ በፍጹም አይጣልም። ኢቭን የተረፈ ነገር ካለ በፌስታል ይደረግና ውጪ ያንጠለጥሉታል። በቃ የሚበላ ካለ ኢቭን ለወፍ ወይ ለእንስሳ በቃ የሚሰጠው ነገር እንጂ እንደዚህ ከቆሻሻ ጋር ተደባልቆ መጣል ምናምን ነገር የለም እነሱ ጋር እና ለምግብ ያላቸው ክብር በጣም ይገርም ነው። እና ፕላስ በጣም ሰራተኛ ናቸው። በቃ ታታሪ ሰራተኛ። አሁን ሴት አሁን እኛ እንዲህ ሰራተኛ ምናምን የሚታሰብ አይደለም። በጣም ሀብታም ሆነው ከከተማ የሚወጡ ወጣ ብለው የሚኖሩ ቱርኮች ካልሆኑ በስተቀር አብዛኛው በቃ ውጪም ትሰራለች፣ ቤትም ትሰራለች፣ ልጆቿንም ሁሉም ነገሩን ቀጥ አድርጋ ነው የምትይዘውና በጣም ጎበዝ ናቸው። ቀልጣፋ ናቸው። የሆነ ነገር ለመስራት ረጅም ሰዓት አይፈጅባቸው። በቃ ቀልጠፍ ብለው አንድ ነገር ቶሎ የማስፈጸም አይነት ልምድ ነው ባህሉ አለ። ያ የምግቡ እንትንም ነው ቀለል አድርገን ኩኩ የሚደረገው አላልሽም ቀደም? በጣም እኛ አንድ ወጥ ለመስራት 2 ሰዓት እንፈጃለን። እነሱ በ30 ደቂቃ 4-5 ነገር ይሰራሉ የተለያየ ነገርና ሄልዚም ነው ደግሞ ታይምም ኮንሱም ማድረግም ጊዜም ይቆጥባል ለኛም ለብዙ ነገር ከኢስራፍ ጋር ተያይዞ ማለት ነው። የኛ እንትን እንግዳ ሲመጣ ምናምን ብዙ ጊዜ የሆነ ለምሳሌ 2 እንጀራውን ጨምሩ ምናምን እየተባለ እንደ ካልቸር ማለት ነው። ጨምሩ እንደ ጨምሪ እንጂ ምናምን አረ በቃኝ እየተባለ እንደዛ እና እንትን ነው ወደ መደፋት ምናምን እና እንደውም የሚገርምሽ እንደውም ከዚህ ጋር እንትን ስቴት እዛለኝ ኢቭን እንደዚህ አሁን ግብዣ ምናምን ትልልቅ ድርጅቶች ምናምን ነገር እንደዚህ ሲጠራ ወይ እንደዚህ ብዙ ቤቶችም እንደ ስትሄጂ ምናምን በቃ ተለክቶ ነው የሚሰጥሽ። በቃ ኢስራፍ ላታረጊው የምትችው ያክል መጠን አለ አይደል? አሁን ስታዩ ማለት ነው። አሁን እኛ ሀበሻብ ነው ለሰው እንዲቀርባል እንዴ ምናምን የምትይው ነገር ነው። ግን አብረሽ ሁሉንም ሲበላ የሚያጠግብ ያክል ነውና በቃ ለኢስራፍ በጣም ነው የሚጠነቀቁት። ምንም ነገር እንትን እንዳይል ፕሮግራም ላይ ተለክታ አሶሻል ተለክቶ ነው ደግሞ ኳንተር ይቀመጣል ነው ኮንትራ ሰጥች። ለዛ እኮ ነው አሁን ይሄ የዩኒቨርሲቲ ካፌው ምናምን ራሱ ካሎሪ እኮ የሚታወቀው ቆሞ ይጨልፈዋሉ። በቃ በሳይዝ ነው የሚሰጥሽ እንጂ አንቺ ፍሌክሽን ያክል አይደለም። ከፈለግሽ ማስጨመር ትችያለሽ። ግን ካሎሪው የሚታወቀው መጠን አለ የራሱ ሳይዝ። በቃ ይሄን ያክል የሚል ሾርባ አይለይም። ግን አንድ ሰው ላይክ እኔ የሚበቃኝና የሆነ ሀዩ የሚበቃት ምናምን አማውንት አይለይም እንደዛ ሊላይ የሚፈልግ ሰው መጨመር ይችላል። ግን እኔ እስከ ገጠመኝ ድረስ ስታዩ ትንሽ ይመስላል እንጂ በጣም አጥጋቢ ነው። የተለያየ ነገር ሆኖ በደንብ ሆድ የሚይዝ ነገር ነው። በደንብ የሚያጠግብ ነገር ነው። ሄልዝ ሲስተማቸውስ እዛ ላይ በመስራት ይችላል? አዎ የቱርክ ሄልዝ ሲስተም በጣም ደስ የሚል ሄልዝ ሲስተም ነው ያለው። ያው ገቨርንመንት በጣም ፕራዮሪቲ ስለሚሰጠው ማለት ነው። አሁን በጣም አፕሪሺየት የማደርገው ምንድነው የመንግስት ሆስፒታሎቻቸው በጣም ትልልቅ ናቸው፣ በጣም ውብ ናቸው። እና ኢቭን ሞል ነው የሚመስሉት ሆስፒታል ሳይሆን ማለት ነው። ውስጡ የልጆች መጫወቻ አለው፣ እንደዚህ ካፌዎች አሉት፣ መዝናኛ ቦታ አለው፣ ሁሉም ነገር ያለው ነው። እሱ ሳይሆን ከምንም በላይ ኢምፕሬስ የሚያደርገኝ ህፃናት እንትን ናቸው፣ ምንም አይከፍሉም፣ በነፃ ነው የሚታከሙት። አንድ ሴት ለምን 60 ዓመቷ ላይ አታገባም? እስካላገባች ድረስ የመንግስት ስር ናት። መንግስት ሁሉም ነገሯን በነፃ እሱ ነው የሚያከማት። የሚያስፈልጋት ነገር በሙሉ እሱ ነው የሚያደርግላት። እና ኢቭን ለኖርማል ለማህበረሰቡ ደግሞ ኢንሹራንስ አለ በተመጣጣኝ የሆነ ዋጋ። በዛ ኢንሹራንስ ያው ሁሉም የመንግስት ሆስፒታሎችን መጠቀም ይችላል። እና መድኃኒቶች ላይ ደግሞ የ50% ቅናሽ አለው። እና በጣም ደስ ይላል። ሰው ሳይጨነቅ መንግስት ሆስፒታሎች ላይ ሙሉ የተሟላበት መሳሪያ ሳይንከራተት ሳይስተጓጎል አገልግሎት ማግኘት በራሱ ሆስፒታሎቻችን በጣም ጥራት ያላቸው በጣም ግዙፍ በጣም ትልልቆች ብዙ ስፔሻሊስቶች ያላቸው ናቸው። እና በጣም ደስ ብሎኛል ይሄ ኢንሹራንስ መደረጉ። እና ፕላስ ከ65 ዓመት በላይ ለሆኑ ሰዎችም በነፃ ነው የሚታከሙት፣ ምንም ነገር አይከፍሉም። ከዛ አልፎ ደግሞ በጣም ደስ የሚለው ከ65 ዓመት በላይ የሆኑ ሰዎች ትራንስፖርት ካርድ ፍሪ ያላቸው፣ ትራንስፖርቴሽን አይከፍሉም፣ በነፃ ነው የሚሄዱት። ለምንድነው ብላችሁ ስታስቡ ብዙ ሰው ለምሳሌ እድሜያቸው ከፍ ባለ ቁጥር ቤት ረጅም ሰዓት ይቀመጣሉ። መጃጀት፣ ማርጀት፣
ብዙ ሀሳብ መቆዘብ ምናምን የሚመጣው በቃ ስራ ስለሌላቸው ቤት ስለሚቀመጡ ምናምን ነው። ያን ነገር አቮይድ ለማድረግ አሁን ለምሳሌ ሰፈራቸው ዳቦ እያለ በቃ ተሳፍሮ ሄደው እዛ ገዝተው ሊመለሱ ይችላሉ። ትራንስፖርቱ ነፃ ነው። በዛም በቃ ራሳቸውን ሪፍሬሽ ያደርጋሉ። በቃ በዚህ መልኩ ያው አገራችን የተገነባው እኮ በእነሱ ነው ብሎ ነው የሚያስቡት። በቃ ያው አክቹዋሊ ዛሬ 65 ሪታየርድ የሆነ ጡረታ የወጣ ሰው እኮ ለሀገሪቷ እሱ ኮንትሪቢዩት ያደረገው ነገር ስላለ እኮ ነው ዛሬ ይሄ ሰው እየተጠቀመ ያለውና ከ65 ዓመት በላይ ለሆኑ ሰዎች እድሜያቸው ከፍ ላሉ ሰዎች በጣም ስፔሻል ኮንሲደሬሽን ያለው ሕክምና ላይም ትራንስፖርት ላይም የተለያዩ ነገሮች ላይ። አርቲክልሽን ስትጽፊ ምናልባት በዛ ቤዝድ ያደረግሽው ነገር ነበር ያንን ኢንቫይሮንመንት አይተሽ? ኦኬ ስለነሱ በደም አክቹዋሊ የኔ አርቲክሌ አክቹዋሊ ኢትዮጵያን ወክዬ ስለሄድ የኢትዮጵያን ችግር መቅረፍ አለብኝ ብዬ ነው ያሰብኩት። ሀገራችን ላይ ስላሉ ነገሮች አሁን ብሬስት ካንሰር አንደኛውን አርቲክል የተሰራው ብሬስት ካንሰር ላይ ነው። ብሬስት ሰልፍ ኤግዛሚኔሽን ማለት እጢ መኖሩን ለየት ያለ ነገር መኖሩን ሁሉም ማንኛውም ሴት ራሷን ቼክ የምታደርግበት ነገር ማለት ነው። ምን ያክል ሰው እውቀት አለው በዛ ላይ ፕራክቲሱስ አለው ወይ አቲቲዩዱስ ምን ይመስላል የሚል ላይ ነው የሰራሁትና እዛ ላይም እንደ ኮንቴንት ቲክቶክ ላይ 1-3 ቪዲዮ ይሰራው ይመስለኛል ብሬስት ሰልፍ ኤግዛሚኔሽን ጋር የተገናኘ እና አብዛኞቻችን ያንን ነገር አናቆምና አብዛኛው ወደ 60% ምናምን የሆነ ካንሰርን ደግሞ በዛ መልኩ መከላከል እንችላለን። ብዙ ጊዜ ብሬስት ካንሰር መጀመሪያ ምልክቶቹ እባጭ ነው። ብዙ ጊዜ ግን የነዛን ቦታዎች ራሳችን ቼክ ስለማናደርግ ስለማናየው ኮንሰርን ስለማንሰጠው ወይም እባጭ ራሱ ምልክት መሆኑን ስለማናቅ ካንሰሩ በጣም እንትን ካለ በኋላ ነው የምንደርሰው ወይ ላስት ስቴጅ ከደረሰ በኋላ ወይ በጣም ከቆየ በኋላ ነው። እና ኢቭን ሪሰርቾች ምን ያሳያሉ ከሌላ አሁን ውጪ ዴቨሎፕድ የሆኑ ካንትሪዎች ላይ የካንሰር መች እንደሆነ በፍጥነት ያውቁታል። ፕሮግኖሲሱም የመዳን አቅሙን በዛው ልክ የፈጠነ ነው። እኛ ሀገር ግን ዲስከቨር የሚያደርገው በጣም ሌት ላይ ስለሆነ ፕሮግኖሲስ የምንለው ይሄ ከዛ ነገር የማገገም የመዳን የምንለው ነገር ደግሞ በጣም ትሎ ኦልሬዲ ስቴጅ 4 ከደረሰ በኋላ 3 ከደረሰ በኋላ ምናምን ኪዩር ለማድረግ በጣም ከባድ ነውና ይሄ ሰልፍ ስክሪኒንግ የምንለው ነገር 100% ባይሆን ግን በጣም ሄልፕ የሚያደርግ ነገር ነው። አንድ ሴት እብጠት መኖሩን የተለየ ነገር መኖሩን መስታወት ፊት ቆማ ራሷን ቼክ አድርጋ የተለየ ነገር ካለ ቶሎ አቅራቢያ ወደመሄድ ወዳለበት ሕክምና ሄዳ ተገቢውን ትሪትመንት እንድትወስድ የሚያደርግ እዛ ላይ ቤዝ ያደረገ ሪሰርች ነው የሰራሁት አንደኛው። ሁለተኛ ነገር ደግሞ ያው ፖስት ናታል ኬር ላይ እንዳልኳችሁ ብዙ ጊዜ ኮንሰርን አንሰጠውም። አንድ ሴት ከወለደች በኋላ በቃ መውለዷ ነው እንደ ሰክሰስ ወይ እንደ ስኬት የሚታየው። ከዛ በኋላ ከዛ በፊት ነው እንትን የሚኖረው። አዎ ከዛ በፊት እርግዝናዋን ሊያስጨንቀን ይችላል ምናምን። ከወለደች በኋላ ግን ሳይኮሎጂካሊ እንዴት ናት፣ ከልጇ ጋር ያለው ነገር እንዴት ነው፣ ሆስፒታል ሄዳ ደብሊውኤችኦ ራሱ ያስቀመጡ ስታንዳርድ አለ ኳሊቲ ኦፍ ፖስት ናታል ኬር ተብሎ ለእናቶች እንደዚህ አይነት ምክር መስጠት አለበት፣ እንደዚህ መደረግ አለበት። እነዛ ነገሮች ሪሊ እየተደረጉ ነው ወይ? ምክንያቱም ብዙ ኢንፌክሽን ተፈጥሮባት እናትየው ኢንፌክሽን መሆኑን ሳታቅ ቤት ልትቀመጥ ትችላለች። ለየት ያለ ብሊዲንግ አይታ ምንም ፊል ላታደርግ ትችላለች። ልጇ በትክክል ሳይጠባ ችግር የሌለው ኖርማል ነገር መስሏት በዛ ምክንያት ልጇን ሉዝ ልታረግ ትችላለች። የህፃናት ዴንጀር ሳይን የሚባሉ አሉ። ልጁ ደህና ነው ወይስ ሪስክ ላይ ነው ያለው በምን መልኩ ማወቅ ትችላለች። በቃ በሆስፒታል ውስጥ እያለች እናትየው ከወለደች በኋላ ማወቅ ስላለባት ነገሮች መረጃ መስጠት ፕላስ የሚሰጡት ኬር ላይ ደግሞ ሪሊ የሷን ኢሞሽን የሷን ፕራይቬሲ ጠብቀው ነው ወይ የሰጡት፣ ሳቲስፋይድ ናት ወይ የሚለው ነገር እና ፕላስ ሆስፒታል ውስጥ ደግሞ ለፖስት ናታል ኬር በቂ የሆኑ ግብአቶች ኢንፍራስትራክቸሮች አሉ ወይ የሚለው እዛ ዙሪያ ላይ ነበር የሰራሁት ከአንድ ሆስፒታል ላይ ማለት ነው። እዚህ መተሽ እንግዲህ 2 ወር ከ15 ቀን የሆነ ኤንጂኦ እንደሰራሽ ነገርሽንና ምን ነበር ስራው? ኦኬ የሰራሁት አይኤችኤስኤስ ኢንቴግሬትድ ሄልት ሲስተም ስትሬንግኒንግ የሚባል ፕሮጀክት ነው። ጌትስ ፋውንዴሽን ነው ፈንድ የሚያደርገው። ምንድነው የሚሰራው 5 ክልል ላይ ነው። ሄልት ሲስተም ስንለው ውስጡ የተለያዩ ነገሮች አሉት። አንደኛው ሄልዝ ኬር ገቨርናንስ የምንለው ነው፣ ከላይ ያሉት ማኔጅመንት ምን ይመስላል የሚለው ነው። ሁለተኛ ሄልዝ ኬር ፋይናንሲንግ ነው።
በቂ ገንዘብ አለ ወይ ምናምን ነገር የምንለው ነገር ነው። ሌላ ሶስተኛ ነገር ደግሞ ሄልዝ ኢንፑት የምንላቸው ነገሮች ናቸው። የሆስፒታል ኢንፍራስትራክቸሮች ሊሆኑ ይችላሉ፣ የጤና ባለሙያ ሊሆን ይችላል። እነዚህን ሶስቱን ነገሮች በምን መልኩ አቀናጅተን የተሻለ ሄልዝ ሲስተም እናምጣ የሚል ፕሮጀክት ነበር ሀሳቡ። እና 5 ክልል ላይ ሰራ ነበር እኔ በነበርኩበት ሲዳማ፣ አፋር፣ ሶማሊያ፣ አምሃራና ኦሮሚያ ላይ ይሰራ ነበር። እዛ ላይ 3 ወረዳ 15 ወረዳ ላይ ነበር የሚሰራው። በቃ አጠቃላይ በቃ የጤና ባለሙያዎችን ስልጠና መስጠት፣ በቃ ፊት እንዲያደርጉ ለሚሰሩት ስራ አፕዴት የሆነ ኖሌጅ እንዲኖራቸው፣ ገቨርነንሱ ላይ ደግሞ ሪሊ የሚሰራው ስራ ኳሊቲ መሆኑን፣ ቁጥጥር መኖሩን፣ በትክክል ስራ እንደተሰራ የሚያሳይ የተለያዩ ፕላትፎርሞችን ማሰልጠን፣ ማሳየት፣ እነዛ ነገሮችን ቼክ ማድረግ፣ እንዴት አድርገው በጀት ማውጣት አለባቸው፣ እንዴት አድርገው በጀተራቸውን ያው ሄልት ሲስተማችን ላይ ያው እንደ ጤና ብዙ ገንዘብ የለንም፣ ያለንም ገንዘብ ደግሞ በአግባቡ አንጠቀምም። ብዙ ዌስት የሚደረጉ ነገሮች አሉ በየሆስፒታሉ በየጤና ጣቢያውና ያ ነገር ዌስት እንዳይሆን እንዴት አድርገው ፕሮፐርሊ ማኔጅ ማድረግ አለባቸው። በጀት ሲደረግ በመልኩ በጀት መደረግ አለበት። እንዴት ፋይናንስ በራሳቸው መልኩ እንደ ሄልት ሲስተም ራሱ የጤናው ሴክተር እንዴት የራሱን ገንዘብ ጀነሬት ማድረግ ይችላል። በዚህ ዙሪያዎች ብቻ ከጤና ከቀጥታ ከትምህርት ጋር የሚገናኝ ከሄልት ሲስተሙ ጋር የሚገናኝ ፕሮጀክት ላይ ነበር ሻዶ ሳርግ ነበረው። እሺ ብዙ ስለ እንትና እየጠየቅናት ነበር። ላይፍ ጆርኒዋን በደንብ እያጋራችን ነበርና ለዚህ ጆርኒ እንደ ላይፍ ፕሪንሲፕል ያሹ ነገር ምንድነው? ያንቺ የኢልሃም የላይፍ ፕሪንሲፕል ይሄ ነው ማለት ከቻልሽ? አንደኛ ያው ኢትዮ ዳዋ ላይ መጀመሪያ የሰራሁት ቪዲዮ ስለ ታይም ነው ከጊዜ ጋር የተገናኘ ነውና ሁልጊዜ በጣም አም ኮንሺየስ ስለ ታይም በበቂ ሁኔታ ጊዜን ማኔጅ አድርጌያለሁ ብዬ አላስብም። በእርግጥ ግን በቃ የሆነ ታይም በቃ የሆነ ክፍተት ሳገኝ ምን ላርግ ብዬ ሁሌ ማስበው መጀመሪያ ጭንቅላቴ ላይ ያ ነገር ከምን መጣ ስል ቅድም ይሄ ከተርቢያ ከቤት አስተዳደግ ጋር ምናምን በጣም ይገናኛል። እኔ አባቴን አንድም ቀን ስራ ፈቶ አይቼው አላቅም። ወይ ዘር እየቀራ ነው ወይ ያነበበ ነው ወይ የሆነ ብቻ ማህበረሰቡን ወይ ራሱን ወይ ዱንያ ወይ ለአኺራ የሚጠቅም ነገር እየሰራ ነው ማየው። እናቴም ብትሆን እንደዛ ነው ማየት። በቃ የሆነ የሚጠቅም ነገር ሲሰሩ ነው ማያቸውና ከዛ ጋርም የተገናኘ ነገር ይመስለኛል። እና ኦቨርኦል የማስበው ነገር እኛ የጊዜ ጥርቅሞች ነን። ዛሬ በስማችን የምንጠራው ቢካዝ ይሄ ጊዜ ስላለን ነውና ጊዜያችንን ኮንሺየስሊ በአግባቡ መጠቀም የምንችል ከሆነ ለዱንያም ለአኺራችንም ስኬት ይሆናል ብዬ አስባለሁ። ለዛም አይደል 4 ነገሮችን ሳንጠይቅ ወደ ቂያማ ቀን መንቀሳቀስ የለም። ከዛ ውስጥ አንደኛው ጊዜያችንን በምን መልኩ እንዳሳለፍነው ነው የምንጠይቀውና አይ ቲንክ ስለ ታይም ትንሽ እንትን ይለኛል ብዬ አስባለሁ። ሌላኛው ሁለተኛ ነገር ደግሞ ማንኛውም ያለንበት ቦታ ላይ ቤስት ለመሆን መሞከር፣ ከሁሉም ሰው ቤስት ለመሆን ሳይሆን አሁን ብዙ አእምሯችን ላይ ችግር እየፈጠረብን ያለው ነገር እሱ ይመስለኛል። አሁን እንዳለ ወጣት ጀነሬሽን ራሱ ከሁሉም በልጠህ መውጣት አለብህ፣ ዩኒክ መሆን አለብህ፣ ያለህን ነገር ሁሉ ኢነርጂን ማውጣት አለብህ። እንደዛ ሳይሆን እኔ የምችለውን ነገር ቢ ቤስት ቨርዥን ኦፍ ዩ በቃ ከራስሽ ጋር መወዳደር ያለብሽ እንጂ ከንትና መብለጥ ምናምን ሳይሆን እኔ ማክሲመም ማድረግ የምችለው እኔ በቃ መልካም ለምሳሌ አንድ ሴት መልካም የምትችለውን ያክል መልካም ሚስት ሆናለች ወይ፣ የምትችለውን ያክል መልካም እናት ሆናለች ወይ፣ የምትችለውን ያክል መልካም ተማሪ ሆናለች፣ መልካም ጎረቤት ሆናለች ወይ፣ ከሌላው ጋር ኮምፔር ማድረግ ሳይሆን እኔ በቃ አላህ ከሰጠኝ በላይ አይጠይቀኝም፣ ስላለኝ ነገር ደግሞ ባለኝ ልክ ጥሩ ለመሆን መሞከር ያ ነገር ውስጣችንም ሰላም ያደርገዋል ብዬ አስባለሁ። ምክንያቱም አንድ ሰው ሁሌ ራሱን ከሆነ አካል ጋር ኮምፔር የሚያደርግ ከሆነና የሱን ስኬትና ውድቀት ከሱ ጋር የሚመዝን ከሆነ መቼም ደስተኛ አይሆንም ያ ሰው። ምክንያቱም ሁላችንም አሁን አንድ ሰው 30 አመት ሁለት ሰዎችን ቢኖሩ ሁለቱም ግን የሄዱበት ፓዝ ይለያያል፣ ሁለቱ የገጠማቸው ኦፖርቹኒቲ ይለያያል፣ ሁለቱ የነበራቸው እድል ይለያያልና ሰው ራሱ ማወዳደር ያለበት ከትላንት ማንነቱ ጋር ነው እንጂ ከንትና ማንነት ከንትና ከከሌ ጓደኛዬ የኔ ባች እዚህ ደርሳለች እሷ እንደዚህ ያደርጋለች እኔ እንደዚህ ሆኛለሁ ይሄ ትክክለኛ ሜንታሊቲ ነው ብዬ አላስብም። ስለዚህ በኢህሳን መስራት ብለን መውሰድ እንችላለን። በኢህሳን መስራት ቅድም አይተናል እኮ ማለት ይሄን አሁን ያለቻቸውን ፕሪንሲፕሎች ከቅድም ጆርኒው ጋር በጣም ሄዱ ናቸው። ማትፈልጊውን ነገር
ገብተሽ ግን በኢህሳን መማር ፕሪንሲፕል ይሄዳል። መጨረሻ ማስተላለፍ ትፈልጊው ነገር አሁን ካለ እሱን ደግሞ ምን ብዬ አስባለሁ አሁን እኔ ሜቢ ዲግሪን የማልፈልገው ትምህርት ነው ስለማልወደው አልማርም ዝም ብዬ ምናምን ብዬ ብቀጥል ኖሮ አይ ዶንት ቲንክ እኔ ማስተርስ ኦፖርቹኒቲ አላገኘውም ነበር። በሆነ ነገር አሁን ባለንበት ነገር ላይ ጸንተን ያለንን ነገር ሙሉ መስጠት የምንችል ከሆነ ነገ ለምንፈልገው ነገር በር ይከፍትልናል ብዬ አስባለሁና whatever it is እጃችን ላይ ያለውን ነገር አሳምረን ለመስራት መጣር መሞከር አለብን ብዬ አስባለሁ። ስለዚህ ቀረ የምትዩ ነገር ከሃይ ስኩል ማን ነው ከዩኒቨርሲቲ ኤክስፒሪየንስሽ ቱርክ ላይ ከነበረሽ ነገር ቀረ የምትዩ ነገር ካለ እንጨምር። ኦኬ ቱርክ ላይ እንግዲህ የቱርኮች መልካምነት ስለ አስተማሪዎች ምናምን እናወራቻለሁና የአስተማሪን ውለታ አረሳም። እኔ ወለድኩ ጊዜ ሙሉ ፋሚሊዎችን ባለቤቱ ልጆቹ ምናምን ይዞ ነው ቪዚት ያደርገኝ ቤትና በጣም ይገርም አክላቅ እንዳላቸው። ሁለተኛ እዛ ቱርክ ላይም እያለን ሌላ የጀማ አክቲቪቲዎች እንቅስቃሴዎችም አሉ። ከዚህ በፊት ሲኒየር ታላላቆች አባቶቻችን የሄዱትን ዶክተር አብዱል ቃድር ሀኪድ ሀስ የሚባሉ ሀበሽታን ዴቨሎፕመንት አሶሲዬሽን የሚባል አንድ ድርጅት አለ እንደ ኤንጂኦም ነው። ሌላው ሀስ የሚባለው ሆርን ኦፍ አፍሪካ ስትራቴጂክ ስተዲስ የሚባል ኤጁኬሽኑ ላይ ሞር ፎከስ ያደረገ ሪሰርች ላይ ፎከስ ያደረገ ሌላም ቲም ነበር። አሁን ሀኪድ ላይ እዛ ላይ በተወሰነ መልኩ አክቲቭ ነኝ። እዛ ላይ ምንድነው ኤንጂኦ ስራ ብቻ ሳይሆን የሚሰራው ተማሪውንም ለማብቃት እዛ ያለ ተማሪ ሁሉም ለሀገሪቷ አዲስ ነውና ተማሪዎቹ ያው ብቸኝነት እንዳይሰማቸው ቤት አለን ብለው እንዲያስቡ የሆነ ነገር ፊል ሲያደርጉ የሚመለሱበት እንደዚህ ሳምንታዊ ዊክሊ መታወሻ ፕሮግራሞች የምንሰራበት ትሪፖች የምናረግበት ቡክ ሪቪዎች የምናረግበት ከኢትዮጵያ የተለያዩ ትልልቅ ኡስታዞች ሲመጡ ደግሞ ኢንቫይት እያደረግን ብዙ ነገሮች የምንማማርበት አይነት ሰርክሎች አሉን። ከዛ በተጨማሪ ደግሞ እንደ ሴቶች ደግሞ አክቹአሊ ብዙ ከኛ በፊት ቆይቶ የሄዱ ሴቶችም አሉና እናቶች ልጆች ያሏቸው ምናምን እነሱም እንደዚህ በወር አንዴ ከተገናኘን ምንተዋወስበት ራሳችንን አፕዴት ምናረግበት ምንማማርበት ልጆቻችንን ምናስተዋወቅበት ምናምን እንደዛ አይነት መድረክ ፕሮግራሞችም አሉ። እሺ ወደ ኋላ ስታይ በጣም የሚቆጭሽ ነገር ካለ ምን ካለ ምናልባት ታድርገው ብላ የምትለው ነገር? ወላሂ የሚቆጨኝ አንድ ነገር አለ። ምንድነው እሱ? ቁርአን ሳኸትም 9 አመት ነበርና ከዛ በኋላ ግን ረጅም ሰዓት ነበረኝ ረጅም ጊዜ ነበረኝ ዋይ ለምን ቁርአን አልሐፈዝኩም ብዬ በጣም ኮሽና በጣም ሪግሬት ማረክበት ነገር ነው። አሁን ስቲል እሞክራለሁ ግን ቁርአን ማሐፈዝ በጣም እንትን የሚፈልግ ነው ዴዲኬሽን የሚፈልግ ነገር ነው ታይም የሚፈልግ ነገር ነው በጣም ሙራጃዓ የሚፈልግ ነገር ነውና ሜቢ ያ ነገር በአስራዎቹ እድሜ ውስጥ ሆኜ በሐፍዝ ኖሮ ብዬ በጣም የሚቆጨኝ ነገር ነውና አሁን ወጣቶች የሚያዩኝ አሁን እንደዚህ ስታስቡት ለወደፊቱ ቢዚ ማትሆኑ ሁሉ ጊዜ ያላችሁ ምናምን ሊመስላችሁ ይችላልና አሁን ያለው ኦፖርቹኒቲ አሁን በእጃችሁ ያለው ሰዓት መቼም አይመለስም። ብትፈልጉም ከጎነ ሌላ ብዙ ኃላፊነቶች ሊኖሩ ይችላሉና ቁርአንን ማሐፈዝ ከቁርአን ጋር ብዙ መኖር መቅራት ራሱን የቻለ ነገር ነው ግን ማሐፈዝ ራሱ በጣም ደስ የሚል ትልቅ ኳሊቲ ነው እና ቁርአንን በሐፍዝ ኖሮ አሁን እድሜ ሄዶ ካላ ቢመለስ መጀመሪያ የምታረጊው ነገር ምንድነው ብትይኝ ቁርአንን ሐፍዝ ነበር። በጣም ሐፍዝ ፈልጋለሁ ኢንሻአላህ አላህ ለወደፊቱ ደግሞ አላህ ላይ ተስፋ አልቆርጥም እንደማሐፍዝ ተስፋ አደርጋለሁ ከአላህ ጋር ግን ቢሆን ኖሮ ብዬ በጣም መመኘው ነገር አንድ እሱ ነው። ሁለተኛ ነገር ደግሞ አሁን እንዲ ካለፍኩ በኋላ በጣም ኦብዘርቭ ማድረገው ነገርና ለወጣቱ ይጠቅማል ብዬ ማስበው ነገር ምንድነው ብዙ ጊዜ የተለያዩ ነገሮች ላይ እኩል እንዲ ኢነርጂያችንን ስለበተንን መልቲ ታስከር ይሆን ነገር ምናምን ይመስለናል። ከምን አንፃር ነው እንደዚህ ጀማዓ ትምህርት ምናምን ማለት ሳይሆን አሁን እኔ ልክ አሁን ብሬክ ሲመጣ ቀኔን እከፋፍለዋለሁ። ለምሳሌ ይሄን ያክል እንደዚህ ያነባለሁ ይሄን ያክል እንዲያረጋለሁ እንዲ እንዲያረጋለሁ ብዬ እከፋፍለው ነበር። እንደዛ ከማረግ ይልቅ እላለሁ ለምሳሌ በቃ ይሄ ክረምት ላይ አሁን ስለ ኢትዮጵያን ሂስትሪ ማወቅ አለብኝ ብዬ በቃ ስፔሲፋይ ባረገው ኖሮ በቃ አንድ ነገር ላይ ስለ አንድ ነገር ዲፕ ኖሌጅ አንድ በቃ የሆነ አሁን በህይወታችን
አሁን ኮቪድ ትልቅ ኦፖርቹኒቲ ነበር በየሴምስተር ብሬክ ይመጣል የአመት ብሬክ ይመጣል ምናምንና የምናገኛቸው ኦፖርቹኒቲዎችን የተለያዩ ብዙ ነገሮች ላይ ኢንጌጅ ከማድረግ ይልቅ አሁን ስለሆነ ነገር ትንሽ ነገር ከማንበብ አሁን ስለ አንድ ጋር ስለ ኢትዮጵያ ሂስትሪ እዛ ላይ ተጻፉ 6 መጽሐፍ ሊሆን ይችላል ያን ነገር ማንበብ ስለሆነ ነገር ማወቅ ልፈልግ እችላለሁ ያ ነገር ላይ ዲፕ እስከ ውስጥ ገብተን ያ ነገር ሞር ዲክ አደረግን ብዙ ነገር ማወቅ እንችላለን ብዬ አስባለሁ ይሄ ነገር ያየሁት ከአባቴ ነው ፋዘሬ በጣም ጎበዝ ነው ያሰበውን የያዘውን ነገር እስከ ጥግ ነው የሚያደርሰው እሱን ሳይ ነው በቃ አሁን ለምን እንደዛ እስከዛሬ ያደረኩ ብዬ እንትን እምለውና በቃ ስለሆነ ነገር ማጥናት ከጀመረ ስለሆነ ጉዳይ ከጀመረ እስከ ጥግ ድረስ 100% ድረስ በቃ ያለውን ታይምም ኢነርጂ ሙሉ እዛ ላይ ኢንቨስት ያደርጋል ሶ ከዛ በኋላ ለዛ ነገር ሪፈረንስ ይሆናል በቃ በቂ የሆነ ዕውቀት ይኖራል ማለት ነው ስለሆነ ጉዳይና አሁን ለሚኖረን ታይም ይሄ ከቀደሙ ካልኩት ነገር ጋር ምንም የሚጋጭ ነገር አይደለም የጃማ እንቅስቃሴ ከትምህርት ከምናምን ጋር የሚጋጭ ነገር አይደለም ግን ብሬክ የሆነ ታይም ሲኖረን በሆነ ሰዓት 10 የተለያዩ ነገሮችን ከምናነብ ወይ የተለያዩ ነገሮችን ከምናይ አንድ ነገር ፎከስ አድርገን በ2 ወር ውስጥ በ3 ወር ውስጥ ማነበው ማዳመጠው እንደሚለው በዚህ ኤሪያ ነው ብለን ዲግ ምናረግ ከሆነ በሆኑ ኤሪያዎች ላይ ጥልቅ የሆነ ዕውቀት ዲፕ የሆነ ዕውቀት ሪፈረንስ መሆን የምንችል ይመስለኛል እና እንደዚህ ያለ ነገሮችን ብናደርግ ብዬ መመክረው እዛ ኤሪያ ላይ ስፔሻላይዝ ማድረግ አዎ የሆነ ኤሪያ ላይ በደንብ እስከ ውስጥ ገብተን ረፍት ላይ ብዙ ጊዜ እንደዚህ መከፋፈል ልምዳል አሪፍ ቲፕ ነው መጨረሻ ማለት ማስተላለፍ የምትፈልጊው መልእክት ካለ አክቹሊ አብዛኛው ኦዲየንስ የተማሪ ነው ብዬ ስለማስብ አክቹሊ አሁን ውጪው ላይ በጣም ብዙ የሚወራ ነገር አለ ቲኔጅ ስለሆን ይሄ ብዙ የሚወራው ነገር ለራሳችን ኤክስኪውዝ እንድንሰጥ ያደረገን ይመስለኛል ያለንን ፖቴንሻል በደንብ እንዳንጠቀም እንዲያደክመን ለምናጠፋቸው ጥፋቶች ኤክስኪውዝ እንዳንወስድ የሚያደርገን ይመስለኛልና አሁን የሚገርመኝ አሁን እንደ ወጣት ቁርአን ላይ ብዙ አላህ ኤግዛምፕሎችን ሰጥቶናል ወጣት ሆኖ ሞዴል የሚሆን የሚችሉ አንደኛው ያለፈው ሳምንት ያረፋ እንግዲህ አረፋ ድባብ ውስጥ ነው ያለነው አሁንም ይሄ ዙልሂጃ ቀናት ላይ የነብዩ ኢብራሂም ልጆቻቸው ምናምን እናስታውስበት ጊዜ ነው እና አሁን ነብዩ ኢስማኤል አባታቸው ሊያርዷቸው እሺ ያሉበት እድሜ ማለት በለጋሹ ተሆ ሲባል ብዙ ዑለማዎች ከ7 አመት እስከ 13 አመት ብለው ነው ዲፋይን የሚያደርጉትና አስቡት አሁን ትልቁ እንኳን ወስደን 13 አመት ልጅ አባትህ ልረዳው ሲል በቃ የአላህ ትእዛዝ ነው ብሎ የአላህ ትእዛዝ ምን እንደሆነ አንደርስታንድ አድርጎ ለመታረድ ሬዲ የሆነ ልጅ ማለት በጣም ከአቅላችን በላይ የሆነ ነገር ነው አሁን እኛ ወጣቶች ምን ላይ ነው ያለነው ብዙ ይገባኛል ብዙ ፈሳዶች አሉ ብዙ حرام ነገሮች አሉ ምናምን ግን መጀመሪያ ራሳችን ከነዛ በላይ ነን ብለን ማሳመን አለብን because am teenage በነዛ ነገር ልሸወድ ይችላል እነዛ ነገሮች ሊያሸንፉኝ ይችላሉ በሚል ማይንድሴት ሳይሆን ከነሱ በላይ ቁርአን ላይ አሁን እንዳልኳችሁ ነብዩ ኢብራሂም ታሪክ አለ ያሳቡል ካፍም ፊትየቱን ነው አላህ የሚለው ነብዩ ኢብራሂም ራሳቸው ጣዖቱን እንትን ሲሉ ወጣት ነበሩና ወጣትነታችን እንደውም በጣም ትልቅ ኦፖርቹኒቲ ነው አላህ የሚኮራብን አላህ የሚደሰትብን ወጣቶች ለመሆን እንሞክር ያው ቂያማ ቀን አጭር የሆነ ሰው በጣም ላዋጥም ቁጥር መዘም ይመኛል ረጅሞቹ ፀሐይ ስለሚቀርብባቸው ማጠር ይመኛሉ በዛ ቀን ግን አርሽ ጥላ ስር የሚሆኑት አንዱ ከግሩፕ ሰዎች መካከል አንደኛው ፈሻቡ መንሽነሽ አፊ ኢባደቲላህ ነውና ይገባኛል በጣም ብዙ አሁን ቲቪውም ውጭ ያለው ኢንቫይሮንመንት ምናምን ያሸንፈናል ከኛ ያው ከባድ ናቸው ግን ከኛ አይበልጡም we are stronger than እነዚህ ሁላ ነገሮች ብለን ውስጣችን አሳምነን አላህ ከኔ ጋር አለ ሸይጣን ሁሉንም አበላሻቸዋለሁ ምናምን ሲል ኢላ ኢባደከል ሙኽለሲን ብሏልና የአላህ ሙኽለስ ኢባዶች ለመሆን እንሞክር እንጣር ሁልጊዜም አላህ ከኔ ጋር ነው ያለው የሚለውን ፊሊንግ ወደ ውስጣችን ብናመጣ at any moment ልንሞት እንችላለን ብለን እንደወጣት እኮ ገና ወጣት ነኝ ለምን ሞታለሁ የሚል ሜንታሊቲ ውስጣችን ስላለ ይመስለኛል ብዙ ነገሮችን እንደፈር የሚያደርገንና ሞት የሚለው ነገር ስንማሰብ እና ሞትን ስናስታውስ ደግሞ ያው ሁሉም ነገር ኔግሌክት ማድረግ አይደለም ቀደም እንዳለው እያንዳንዱ ነገር ላይ ደግሞ ኢህሳን በቃ በሞት እንኳን ለኔ ኸይር በቃ ሊቀጥል የሚችልልኝ ነገር ብለን አስበን ሰራ ከሆነ ምን ሰራቸው ነገሮች በሙሉ በኳሊቲ
አላህ በሚወደው መልኩ ይሆናል ብዬ አስባለሁ። እንግዲህ ይሄን ይመስላል ያለው ነገር። መርሃባ ቆንጆ ቆይታ ነበር። ብዙ ኤክስፒሪየንሶችን ብዙ ትምህርቶችን አግኝተናል። ስለመጣሽ አክብረሽን እናመሰግናለን። አመሰግናለሁ። ስለዚህ ኢንሻአላህ በሌላ ኤፒሶዶች በሌላ ቆይታዎች ደግሞ እንገናኛለን ብለን ኤክስፔክት እናደርጋለን። የዛሬውን ኤፒሶድ እዚህ ጋር መዝጋት ይኖርብናል። በሙስሊም ተማሪዎች ሊግ ተዘጋጅቶ ወደ እናንተ በሚንበር ቲቪ የሚቀርብላችሁ የሪሳላ ፖድካስታችን ነበር ስትከታተሉ የቆያችሁት። በሚንበር ቲቪ መከታተል ካልቻላችሁ ወይም ካመለጣችሁ ደግሞ በሙስሊም ስቱደንትስ ሊግ የዩቲዩብ ቻናል ላይ መከታተል ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ።